እናመሰግናለን። ታንኪ መንፈስ ቅዱስ ተባረክ። አይ ቲንክ ፌስቡክ ላይ የገባው ነው። ፌስቡክ ላይ ገባው። እግዚአብሔር እናመሰግናለን። ገባው ፌስቡክ ላይ ሰላም 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 ብያለሁ። የጌታ ሰላም ጸጋ ፌስቡክ ላይ ኢየሱስ ጌታን ገብቻለሁ። አይ ቲንክ ሬዲዮ ላይ ነው። ጌታ ኢየሱስ ጌታ ነው። ሜል ሰላም ብያለሁ እና አይ ቲንክ ግሬስ ጌታ ሰላም ጸጋ በአለም ዙሪያ ማለት ነው የምትከታተሉኝ ገባ ገባ እንበልና ሰዎችም አስገቡና ዛሬ ባለፈው ቲንክ ሜንሽን አድርጌላችኋለሁ ስለ ሞት ነው የምንማረው ማለት ነው። ሞት ምን ያህል በክርስቶስ እንዴት እንደተዋጠ እንደተሸነፈ ከሱ ጋር ደግሞ ከሆነን እንደምናሸንፍ በእርሱ የሆኑ ነው በጌታ የሆኑ ነው የሚለው የሚሞቱ ብፁዓን ናቸው የሚለው እግዚአብሔር ቃልና ምክንያቱም የምታሸንፉት ከሱ ጋር ነው ካሸናፊው ጋር ሆናችሁ ነው የምታሸንፉት በራሳችሁማ አትችሉም። ዮሐንስ 15 ላይ ያለኔ ምንም ልታረጉ አትችሉም ማለት ያለ ኢየሱስ ማለት ነው። ምክንያቱም ሞትን ያሸነፈው እሱ ነው። መጥቶ ሰይጣንን የቀጣልን እሱ ነው። ሞት ላይ በጣም ስልጣን የነበረው ዲያብሎስ ነው። እግዚአብሔር ቃል አሳያቸዋለሁ እና ዛሬ ክፍል 1 ነው። አይ ቲንክ አጭር ጸሎት ልጸልይና አንድ 5 ደቂቃ ትንሽ ሪቫይስ አደርግላችሁና ባለፈው የተማርነው ትንሽ ቃል ሪቫይስ ማለት ነው እንደማስታወት ካረሳችሁት ማለት ነው ስለ ስልጣን እና በኢየሱስ ስም አባቶ እናመሰግናለን። በጌታ በኢየሱስ ስም እግዚአብሔር ይህን ቀን ገልጠ ስለሰጠን ይሄ ቀን ላይ ደግሞ በእድሜ ላይ እድሜ ስለጨመርክልን ካልጋ ላይ ስለተነሳ ምሕረት በማለዳ ደግሞ እንጠግባለን ተብሎ እንደጻፈ ምሕረትን ስለምታጠግበን በኢየሱስ ስም ያልጠፋ ነው ደግሞ ከምሕረት የተነሳ ስለሆነ ምድር ያልጠፋች ነገስታት ያልጠፉት በአለም ላይ ያሉ በሙሉ ያልጠፉት ከምሕረት የተነሳ በጌታ በኢየሱስ ክርስቶስ ስም በማለዳ ምሕረትን አሰማኝ ይላል ዳዊት። በኢየሱስ ስም እናመሰግናለን ይሄን ቀን ስለሰጠን ዛሬም ጌታው እንድንንቀሳቀስ ስለረዳን አልጋው እምቢ ስላላለን ጌታ እግዚአብሔር አልጋው ስለተባበረን እናመሰግናለን። ምን ልበርታዳ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ዛሬ በኢየሱስ ስም እንድንማረዳን ጆሮ የተከፈተ ይሁን። ዛሬ በሞት ፍርሃት ያሉ በሙሉ በኢየሱስ ክርስቶስ ስም እንዲነጻ እንዲወጡ እግዚአብሔር አባቶ ደግሞ እንዲያምኑ ጌታ ለሰው ልጅ አንድ ጊዜ ሞት ከዛ ፍርድ አለ ተብሎ ተጽፏል። እግዚአብሔር ደግሞ ከዛ የሚያስመልጠውን ኢየሱስን እንዲያውቁ እግዚአብሔር አይናቸው እንድትከፍቱ እንጸልያለን። ክብር ሁሉ ላንተ ይሁን። ከፍ ከበል ጊዜውን እኔም እንዳስተምር እርዳኝ በኢየሱስ ክርስቶስ ስም ጌታው ስለፈወስከን ከጉንፋን ከምን በኢየሱስ ስም እናመሰግናለን። ክብር ሁሉ ላንተ ይሁን። ከፍ ከበል ስም ይባረክ። In Jesus name, amen. Amen. አሜን ነው። ኢየሱስ ጌታ ነው። አሜን። እንግዲህ እኔ ፈዋሽ አምላክ ነኝ ብሏል። እልህን ውሃን ባርካለሁ በሽታ ማላርቃለሁ ብሏል። ሁሉ ጊዜ ፈውስ የልጆች እንጀራ ነው። ማመን አለብን። ነገሮች ይመጣሉ። በዚህ ምድር ላይ እስካለ ድረስ ነገሮች ይመጣሉ። ግን ምንድነው እኔና እናንተ ዲቫይን ሄልዝ እንዲኖር እግዚአብሔር ፍቃድ ነው። ጤና እንዲኖር አለ እኮ። ስለዚህ አይ ቲንክ ስለ ሞት ነው ማስተምሩ። ግን ባለፈው ትንሽ ስለ ስልጣን ላሳስባችሁና ጌታ የሰጠን ስልጣን ማለት ነው። አብሶ ሰይጣን እንደ መብረቅ ሲወርቅ አየዋለ። በጣም እኮ የሚያስገርማችሁ እነዛ 70 ሰዎች በመንፈስ አልተሞሉ፣ በልሳን አይጸልዩ፣ ዳግም አልተወለዱ። ዳግም አልተወለዱ ግን ጌታ ላካቸው ይላል። አብሶ እዛ ማቴዎስ 10 ላይ ሄደዋል። መጀመሪያ ወንጌል የመንግስት ወንጌል ስበከዋል። ከዛ ለምጻሙን አንጸዋል፣ ድውያን ፈውሰዋል፣ አጋንንትን አውጠዋል። በከንቱ ተቀብላቸዋል፣ በከንቱ ስጠዋል። የሰማችሁ ነው። በከንቱ ተቀብለሃል፣ በከንቱ ስጠዋል። ዛሬ አልኩ ስንት ቢዝነስ ያደረጋል አጋንንት ስላወጣ ቢዝነስ እንደዛ ብሎ ነገር የለም። በነፃ ተቀብለሃል፣ በነፃ ስጥ። በቃ በነፃ ይሄ ስጦታ ነው። ይሄ ጊፍት ነው። ገባችሁ? ይሄ እንዲገባን ያስፈልጋል። ጌታ ነው። ግን ምንድነው መረዳት ያለብን የተሰጠን ስልጣን በቃ ጌታ ስልጣን ሰጠን። እባብና ጊንጡን ረግጥ በጠላት ኃይል ሁሉ ላይ እባብና ጊንጥ አስቡ የበሽታ ምሳሌዎች ናቸው። በጠላት ደግሞ ኃይል ሁሉ ላይ ሲል መናፍስት ዛሬ መናፍስት ያልኳችሁ ውጊያችን ከስጋና ከደም አይደለም ማለት ውጊያችን ከኦሮሞ ከትግሬ ከአማራ ጋር አይደለም ከስጋና ከደም አይደለም መንፈስ አለ አለቆች ስልጣናት ይለዋል። አብሶ ዛንትን ለኤፌሶ ምዕራፍ 6 መጀመሪያ በጌታና በኃይሉ ችሎት የበረታችሁናል። በእኛ ኃይል አይደለም እናሸንፈው እንዳትረሳ። ሰይጣንን ባንተ ኃይል አትሸንፍ ብሎ ነገር የለም። በጌታና በኃይሉ ችሎት የበረታችሁናል። በሱ ኃይል የበረታ መሆን አለበት። ባለሰ ያለሱ ኃይል አትችልም ሰይጣንን ማሸነፍ። ምን ነካ? መንፈስ እኮ ነው። መንፈስ ታሸንፋለን። ግን ሰይጣን ወርቋል። ግን በሱ ኃይል ነው ሰይጣን አሁን ምታላ ይሄንን ኃይል ሰጥቻቸዋለሁ ለጌታ የሚጎዳቸው የለም ማለት ምንም አይጎዳም ማለት
ያ ማለት እንዳይገባችሁ ነገሮች የሉም ማልኮ ማለፈው ምን አመስና ጳውሎስ ነድፎት የለም አራገፋት ይላል። አይ ነገሮች አሉ። ትዛላችሁ ዘንቱን ላይ አቲንክ ባለፈው ይቅርታ አድርጉልኝ ዘልቁ 21 ላይ እነዛ በእባብ የተነደፉ ሰዎች ምን መስላችኋል? ተነድፈው የለ እንዴ? ግን መስቀል ላይ የተሰቀለው የናሱን እባብ ሲያዩ ተፈወሱ ይላል። አሁንም በጣም ይገርመኝ ነበር። አይናችን እዛ ላይ መሆን አለበት። እዛ መስቀል ላይ ያለቀው ስራ ላይ ጌታ ወረዲ ጨርሷል። በመስቀል ላይ አይናችን እዛ ሲሆን እንፈወሳለን። ከነገራችን ላይ አንስተን አይናችን ወስዱ ማለት እዛ ላይ የምታረጉ ከሆነ ያኛው ይገላቸዋል። የመጣው ነገር ይገላቸዋል። ተነደፋችሁት ነገር ማለት ነው። አይንን አንስተሽ እሱ ላይ በቃ አይንሽን። ስለዚህ ስልጣን ሰጥቶናል። አብሶ እዛ እንትን ላይ ሳይችሁ ማቴዎስ 28:18 ላይ ስልጣን ሁሉ በሰማይ በምድር ተሰጠኛል። ምን አለ እዚህ ላይ? እኔ ልጮ ነው እዚህ ላይ ስልጣን ሁሉ በሰማይ በምድር ተሰጠኝ። ሂዱ አለ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ የኔ ደቀ መዝሙር አድርጋችሁ አለ። የማን ያለው? የማን ደቀ መዝሙር ነው ያለው? የክርስቶስ ደቀ መዝሙር። አብሶ እኮ ደቀ መዝሙር የሚል ትምህርት ሁሉ ጭኜላችኋለሁ አስተምሬ ማለት ነው። ወደ ስንት 7 ክፍል ነው እንትና አለ ዩቲዩብ ላይ ፓስተር ተስፋ ያለማ ዩቲዩብ ላይ ምን ያልጫንኩት ጠይቁም ብያቸዋለሁ። እዚህ ዩቲዩብ ላይ ተጭኗል። ፓስተር እንትን ላይ ተጽፏል። መማር ደቀ መዝሙር መማር አለባችሁ እንዴ? ደቀ መዝሙር መማር አለባችሁ። በአብ በወልድ እያጠመቃችኋቸው የኔ ደቀ መዝሙር አድርጓቸው። ስናጠምቅ በአብ በወልድ በመንፈስ ቅዱስ ስም። ዛሬ ስንት አለ አይደል እንዴ? በኢየሱስ ስም ብሏል ጴጥሮስ እያሉ መጠመቅ ምናምን እዛ ላይ ሁሉ የሚጣላ አለ። የጥምቀት እኮ እንትን ነው እንትን አይደለም። ጥምቀት እኮ ደህንነት አይደለም። ገባ ማለት እሱ ከክርስቶስ ጋር መሞትና መናሳትን የሚያሳይ ነው እንጂ ምን መስላል? መስቀል ላይ ተጠምቋል። ያ አረመኔ ተጠምቋል። መንፈስ ቅዱስ ተሞልቷል። በልሳን ጸልዮአል። አመነ፣ ዳነ። በቃ የሚበልጠው ማመን ነው እንጂ መጣላት ያስፈልጋል። ተጠመቃል። መጠመቅ አለባችሁ። መጠመቅ is good። ለምን መሰለህ የምትጠመቀው? ይሄ አሮጌው ሰው ይቀበራል። በቃ ሞተ፣ ልክ እንደ ሞቶ እንደተነሳ ትነሳለህ ማለት ነው። ስለዚህ ምን አለ? ስልጣን ተሰጥቶኛል አለ። አየህ፣ ስልጣን የእግዚአብሔር እንደሆነ አሳየኋችሁ። በጣም ይህንን መረዳት አለብን። ነፍስ ሁሉ በላይ ላለ ስልጣን መገዛት እንዳለብህ ይሄ እግዚአብሔር ቃል ነው። በቃ መገዛት እንዳለብህ እግዚአብሔር ቃል ሮሜ 13ን ቁጭ ብለህ ማንበብ ነው ብያለሁ። ስታነብ ትረዳለህ። ለካ ስልጣን የእግዚአብሔር ነው ትላለህ። ስልጣን እንደውም 51 ቦታ አሳይሃለሁ። እግዚአብሔርን ንጉሥን ፍራ ይላል። መፍራት እንዳለብህ ለምን መሰለህ? ስልጣን የተባለ ነገሮች ስታዩ የእግዚአብሔር ነው። በቃ ስልጣን ማለት በቃ አውቶሪቲ ማለት ነው። አውቶሪቲ በቃ ባለስልጣን ሲባል አላችሁ ማጋሽ ሰንፋራ ይሄ ባለስልጣን ልጅ ነው ከተባለ ተፈራለን። ለምን ትፈራላችሁ? ያ ስልጣን እንዳለው ታውቃላችሁ። ያ ሰውዬ ኃይል እንዳለው ታውቃላችሁ። ማሰር ኃይል አለው፣ ማስገረፍ ኃይል አለው። እንትን ቤትም ማስገባት ልናገር ነበር ይቅርብኝ። እሱ ይቅርብኝ መሰለኝ። እሱ ስልጣን አለው ማለት ነው። ስለዚህ ለመሰለህ ስልጣን ነው። ስልጣን ከተባለ ትፈራለህ። የእግዚአብሔር ነው። አብሶ እንትን ላይ ሮሜ ምዕራፍ 13 ላንብብላችሁና ብዙ አልቆይም። እዚህ ላይ እንደዚህ አለ 13 ቁጥር እንደዚህ አለ፣ ባለስልጣንን እንዳትፈራ ትወዳለህን? መልካም አድርጋለህ። ባለስልጣንን እንዳትፈራ ትወዳለህን? መልካም አድርጋለህ። እግዚአብሔር ማትፈራ ከሆነ መልካምን አድርግ፣ ለእርሱም ከእርሱ ምስጋና ይሆንልሃል። መልካምን ነገር ለአንተ ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነው። ለመልካም ነገር ለአንተ ባለስልጣኖች ለኛ ስልጣን ባለስልጣን አለ ለኛ የእግዚአብሔር አገልጋዮች ናቸው። እግዚአብሔር እኮ ስልጣን እያያቸው አይደል? ለምን አትማሩ? ስንት ባለስልጣን አቢዩስ ሲያደርግ ዋጋ ሲከፍል ከሀገር ወደ ሀገር ሲባረር ውርደት ውስጥ ሲገቡ ለምን መሰለ? አላወቁማ። እነሱ ስልጣን የእግዚአብሔርን ትዝ አላችሁ? እስራኤሎች ንጉሥ ሹሙልን ብለውት ሳሙኤልን ሲያስቸግሩ እግዚአብሔር ጋር ሄዶ ሲጠይቅ ሹምላቸዋል። ንገራቸው ግን የሚሾመው ሰውዬ እንዲህ ነው አላቸው። ዲክታተር ነው ሲላቸው እነሱ ይሁንልን ንጉሥ ይሁንልን። ከዛ ሳኦልን መርጠው 40 ዓመት ሲያስጨንቃቸው ከዛ ዳዊት መጥቶ አይደል በሳኦል ዘመን 40 ዓመት ዲክታተር፣ በዳዊት ዘመን አረፉ ይላል። አየህ፣ አንዳንድ ዲክታተር ባለስልጣን አለ፣ ግን ዋጋ ይከፍላል። በቃ ይዋረዳል። በቃ መንገድ አለ፣ ይዋረዳል። እግዚአብሔር መንገድ አለ የሚያዋርደው ማለት ነው። ለምን መሰለህ? ስልጣንን ስላላወቀ ማለት ነው። አቢዩስ ሲያደርግ ማለት ነው።
ስለዚህ ስልጣንን ላትፈራ ትወዳለህ? ምሳሌ 24 ቁጥር 1 ላይ አንብባችሁ እንደዚህ አለ፣ ልጄ ሆይ እግዚአብሔርንና ንጉሥን ፍራ። ንጉሥን ፍራ፣ ከአመፀኞች ጋር አትደባለቅ፣ መከራቸው በድንገት ይነሳል። ከአመፀኞች ጋር አትደባለቅ። ምንም ፍራ አለ? እግዚአብሔርና ንጉሥን ፍራ። በቃ ባለስልጣን ላይ አፍ መክፈት አያስፈልግም። መጸለይ ነው፣ ፕሬይ ለነሱ አንተ። ምክንያቱም እዛ ላይ አንተ ወይ አንቺ ሆነሽ ሳታረጊማ ለምን የራስን ጉድፍ ሳታውጣ የሌላውን ጉድፍ ታያለህ? መጸለይ አለ። ዲክታተር አለ መጸለይ ለዚህ እግዚአብሔር ሆይ አይኑን ክፈት፣ ካልሆነ እግዚአብሔር እንዲዋጋ ለእግዚአብሔር እድል ስጡት። ለዛ ሰውዬ እግዚአብሔር እንዲሰራ ከዛ በኋላ ያ ሰውዬ ታያላችሁ ማለት ነው። እግዚአብሔር ሲያወርድ ማለት ነው። አያችሁ ጸሎት የማይሰራው ነገር የጻድቃን ጸሎት በስሯ እጅግ ኃይል ታደርጋለች ካለ ይሰራል ማለት ነው። ምን አለ እዚህ ላይ? እግዚአብሔርና ንጉሥን ፍራ፣ በአመፀኞች ጋር አትደባለቅ፣ መከራቸው በድንገት ይነሳል። መከራቸው በድንገት ይነሳል። ምን ይመስላል? ሉቃስ ምዕራፍ 7 ላይ ትዝ አይልም? ያ ሰውዬ ያ መቶ አለቃ ጌታ የሚወደው ባሪያ እንዲፈወስ ሽማግሌዎች ትዝ አላችሁ? ሄደው ለመኑት፣ ጌታ ሆይ ምኩራብ ሰርቶልናል፣ ህዝባችንን ይወዳል። ጌታ ሲለምኑት ማለት ነው። እነሱ እንግዲህ እንዲህ ስላደረገ እንዲፈውስለት ነው እነሱ ልመናቸው። ጌታ ግን ያ ሰውዬ ግን መቶ አለቃ ወደ ቤቴ ልትገባ ይገባ የተገባው አይደለም፣ ቃል ብቻ ላክ አለ። ከኔ በታች አለ፣ ሄድ ስለው ይሄዳል፣ ና ስለው ይመጣል አለ። ተመልከቱ፣ የሰውዬ ስልጣን ተረድቷል። ጌታ ዞር ብሎ እንዲህ አይነት እምነት በእስራኤል አላየውም። ሰውየው ስልጣን ተረድቷል። ከኔ በላይ ያላል ለሱ ገዛሏል፣ ከኔ በታች ያላል፣ ሄድ ስለው ይሄዳል፣ ና ስለው እንዲህ አይነት እምነት በእስራኤል አላየውም። ሰውየው በቃል ላይ ያለው ስልጣን እንደተረዳ ተረዳ። አያችሁ፣ ይሄ ስልጣናችሁን ተረድታችሁ ያመኑትም ይሄ ምልክት ይከተላቸዋል ብሏል። ፓስተር አይደለም ያለው፣ ነቢይ አይደለም ያለው። ውጡ፣ ከዛ ማይን ውጡ። በቃ ለነቢይ ነው ለፓስተር ነው የሚል ቸርቹን ውጣ ከዚህ ከአእምሮ ውስጥ። ቸርች ራሷ ታስራለች። በቃ ያ ከሌ ብቻ ነው አጋንንት የሚያወጣው። እዛው እሷ ኤክሰርሳይዝ እንደማለት በቃ ያ ሰው ሲመጣ ነው አጋንንት የሚያወጣው። ቸርቻችን እንዲሆነው ይላል። በቃ አእምሯቸው ነው። በቃ እዚህ ላይ ግን ያመኑትም ይሄ ምልክት ይከተላቸዋል። በቃ አማኝ ነው ይከተላል። ውጣ፣ ከእንዲህ አይነት ማይንድ ውጡ። ከሌ ብቻ ነው በናም ላይ አታርጉ፣ ውጡ። አለዛ እግዚአብሔርን ገደባችሁት ማለት ነው። በቃ እግዚአብሔር ተገደበ ማለት እንጂ ያመነ በሙሉ አጋንንት ያወጣል። በአዲስ ቋንቋ ይናገር፣ እጅ ይጭናል፣ ይፈወሳሉ። ስለዚህ ወገኖቼ ስልጣን ባለፈው ነግሬያቸዋለሁ። በጣም መታባጠገብ ነው ቁጭ ብላ የመሰከረችው የልጽነታቸው እና አሁን አሳረክሳ እሷ በጌታ ናት፣ ባሏ ፓጋንስ ነው፣ እግዚአብሔር የለም የሚል ማለት ነው። ለምን እንዳገባች እንጃ። እንግዲህ የእግዚአብሔር ቃል የሚያምን ከማያምን ጋር ይላል። እሱን እለውጠዋለሁ ብለህ ተሳስተሃል። እሱ ጨው ውሃ ልትቀዳ ወደ ባህር ሄደች የሚሆነውን ማለት አንተ ወይ እሱ ያሰምጥሻል፣ ወይ እሱ ያሰምጥሃል፣ ወይ እሱ ያሰምጣል። ሰው መለወጥ አይችልም እንጂ የሚያምን ከማያምን ጋር ህብረት የለውም ብሏል። ያ ማለት ብርሃን ከጨለማ ጋር ማለት ማግባት ያለብሽ ከአማኝ ጋር መስማማት ያለብህ። በኋላው ጋር ትከፍላለህ። ግን እቺ ሴትዮ በጣም ታስገርማለች። ከዛ አረገዝኩ አለች። ሳረግሳለች የእግዚአብሔር መንፈስ የምትወልጃት ሴት እውር ናት ይላታል። ጌታው ምን ላድርግ ስትል እመኝ አላት። ገና ሳትወልድ ማለት ነው። እሺ አልኩና አለች። ማመን ጀመርኩ አለች። አምኜ መናገር ጀመርኩ አለች። ከዛ ስትወልዳት እውር ናት። መናገር ጀመር። ልጄ ታያለች። ከዛ አሁን የባሌ ባለቤት ዘመዶች በሙሉ ግራ አጋቡኝ አለች። እየመጡ አንቺ እውር እብድ ነሽ፣ መቼ ተፈወሰች? እያየን እውር አይደለች። ምክንያቱም እነሱ በማየት ነው የሚሄዱት። እኔና እናንተ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስም። ከዛ በቃ ተፈተንኩ አለች። በቃ ተፈተንኩ። በቃ እየመጡ ሚስት አብዳለች፣ ቀውሳለች፣ የቺ እውር አይደለችም ልጅቷ። ከዛ አንድ ቀን ሳጠብኳትና ነው በቃ ፎጣ አምጥቼ ልክ አስቀምጫቻለሁ። የእግዚአብሔር መንፈስ ተሰማኛል ቤት ውስጥ ከእግዚአብሔር ክብር። ከዛ ቁጭ አረኳትና ማምለክ ጀመርኩ እግዚአብሔርን አለች። ልክ አምልኬ ዞር ስላለች ልጄ ሁለት አይኗ ተመልሷል አለች። እግዚአብሔር መለሰናል። አይ ከዛ በኋላ ባሌ ደግሞ እዛ አትክልት እየቆፈረ ነው ጓሮ እርሻ ብንት ከኋላ ነው አለች። ሄጄ ጠራሁት አለች። ይሁን ተፈወሰች አለች ብሎ አመና አለች። ገባሽ? ከዛ እንደገና ደግሞ ሁለት ወንዶች ወለድኩ አለች። እነሱ ደግሞ እንትን ገቡ አለች። ምንድነው ስሙ? በቃ በጡ አለች ከቤት ሆመለሰው በቃ ሱስ ገቡ። ምን ገቡ? ጌታው ምን ላክስ ነው ጠርተሽ
ከነሱ ለአጋንንት አውጫለኝ አለ። እንደ ጌታ ሆነ እኮ ሴት ነኝ አልኩት አለ። ሴት የለም ወንድ የለም አለኝ አለች። ሰጠው ስልጣን አለ። ጠርቻለች እነዛ ሁለቱን ከናቸው ለአጋንንት አወጣለች። አሁን እነሱ ለአገልጋይ ናቸው። ምስክር ሆኖ የዞረች ይተሰስክራለች። ይኸውላችሁ ይሄ ስልጣናችሁን እናንተ ከገደባችሁት በቃ አለቀ በቃ። ስለዚህ ወደ ሌላ ትምህርት አትወስዱኝ ይበቃኛል። ሐዋርያ ምዕራፍ 3 ላይ ትዛላችሁ ጌታ ያሲለምን የነበረው ዮሐንስና ጴጥሮስ አንድ ነገር አላቸው። ትልቅ ነገር ተናገሩ። ዛላ እግዚአብሔርን በመፍራታችን ወይ በእኛ ኃይል አይደለም አለ፣ በዚህ ስም በማመናችን ነው አለ። ያውሩ የተፈው ሰዎች ሲደነቁ ማለት ነው። ወይ እግዚአብሔርን ስለፈራን አይደለም ወይ በእኛ ኃይል አይደለም። አብሶ እዛ ሐዋርያ ምዕራፍ ላይ አቲንክ እንትን ለነሳያችሁ አንተ ሐዋርያ ምዕራፍ 3:11 ላይ ሰዎች ሲደነቁ ማለት ነው እግዚአብሔርን በመፍራታችን አይደለም ወይ በእኛ ኃይል አይደለም፣ በዚህ ስም በማመናችን ይሄ ሽባ ተጠረጠራል። አያችሁ በጌታ ስም ያመነ በሙሉ አጋንንት ያወጣ። ስለዚህ ይበቃኛል። ዛሬ ቁጥር 1 ሞት 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 ምን እያልክ ነው ፓስተር ተስፋዬ? ምን ነካ ምናምን እኛ እንደፈለግን እንሆናለን። እሱ እንግዲህ እንደፈለኩን ግን ትሞታለህ። ዛሬ ያሳይሃለሁ። ካመንክ ነው ካመንክ። ካላመንክ ግን ምንም ማድረግ አልችልም። ከዛ እንግዲህ እሱ ከዛ በኋላ ከሄድክ በኋላ እቺ አልጋ ቅድም አልኩ እኮ አልጋው ይይዝሃል አልኩ። አልጋው ከያዘ አልጋው ይተባበራል። አልጋው ከያዘ የትም መንቀሳቀስ አትችይም። አልጋው ማለት ነው። ለዛ ጊዜ ላልኩ እኮ በቃ ሰውን ሁሉ ያሸነፈ በዓለም ላይ ብር ያለው ሀብታም ሆነ ምንም በቃ ምናምን ያሸነፈው ማሸነፍ ያልቻለው ይሄንን ሞት ነው። ሞት ማሸነፍ አልቻለም። በቃ ሳልሰማችሁ ሞተ ወይ ሁሌ ሰርፕራይዝ የሚያደርግ ወይ ቱ ቱ ቱ ቱ ቱ ላንተ አብሮን እዛ ጠጅ ቤት ምን ልበል ታዲያ እዛ ጠላ ቤት አብሮን ምናምን ይቅርታ አታናግሩኝ ዛሬ እዛ አብረን ነበር ትላት ወይ ቱ ቱ ቱ ቱ በስማ ወይ በስማ በስ ወይ ሰርፕራይዙን ለሚያደርግሽ ይሞት ነው። ግን በጣም ደስ የሚል አለ ቪክቶሪ እዛ ላይ የተደረገው ነገር ካላወቅ ከሱ ጋር ካልተባበርክ ስፔሻሊ አዲስ ኪዳን የሚያስተምረን በርሱ ነው። ብዙ አስተምሬያለሁ። አብሶ እዛ ኤፌሶንን ብታነቡ ኦልሞስት 155 ጊዜ በርሱ የሚል ቃል አለ። በርሱ በ78 ቆላስይስ ላይ ደግሞ 78 ጊዜ የሚላል ምንትያ ናቸው ቆላስይስና ኤፌሶን ማለት ነው። አሁን በርሱ ካልሆንክ በክርስቶስ ሞትን ማሸነፍ አትችልም። በራስህ አትችልም። ካሸናፊው ጋር ሞትን መጥቶ ያሸነፈው ማን ነው? ኢየሱስ ነው። አይ ከሱ ጋር ካልተባበራችሁ ወደ እሱ ካልመጣችሁ ለሱ ሰሊንደር ካላረጋችሁ እሱ ብቻ ካላሸነፋችሁ ሌላ ነገር እንዳያሸነፋችሁ ኢየሱስ ብቻ ካሸነፋችሁ ከሱ ጋር አሸናፊ ነው። እሱ የሆነውን ትሆናለህ። እንደ ዮሐንስ 4:18 እሱ እንዳለ በፍርድ ቀን ድፍረት ይሆንልን እኮ ነው። እንደዛው ነን ይላል። ልክ እሱ የሆነውን ትሆናላችሁ። ጌታ ሞትን አሸንፏል። ሞትን ታሸንፋለህ። አሁን እግዚአብሔር ከዚህ ፍርድ ልናመጥ የላከል ልጁን ኢየሱስን ሌላ መልአክ አያድን ምጠራ ፍጥረታት አያድን በፍጹም ምን አንተ እነሱ መዳን በምን ይታወቃል? በፍጹም የሚያድን ኢየሱስ ብቻ ነው። ሌላ መልአክ አልሞተልህ። መልአክ መጥቶ ሞት አልሞተም። የሞተልህ ኢየሱስ ነው። ሌላ ሞትን ያሸነፈው ኢየሱስን ከሱ ጋር እኮ ታሸንፋለህ። በቃ ሌላ ማንም ሰው አትሸንፍም። ግን እነግርሃለሁ እውነት ላምበለ ከእግዚአብሔር ቃል ዕብራውያን ምዕራፍ 9:27 ላይ እንደዚህ ይላል፣ ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ እንዳለ ፍርድ እንደተመደበባቸው ይላል። ለሰው ልጅ መቼ ነው? አንድ ጊዜ ትሞታለህ። ሁለት ሞት የለም። አንድ ጊዜ ትሞታለህ። ከዛ ምንድን ነው? ፍርድ አለ ማለት ነው። ከዛ ፍርድ ነው እንግዲህ ማምለጥ። አየህ ፍርድ ውስጥ ከገባ ከባድ ነው። አየህ እግዚአብሔር ከዛ እንድናመልጥ ያላከልን አለ ማወቅ አለብህ። የመጣ ከምንወዳት ከድንግል ማርያም የተወለደ ማለት ነው። ሞትን መጥቶ ያሸነፈ ማለት ነው። ማንም ሰው አልኩ ፍጥረታት አልሞተልም እላለሁ። የሞተልህ ኢየሱስ ብቻ ነው። ሌላ ማንም አልሞተልም። በቃ ዋጋ መጥቶ የከፈለልህ በቃ መንገዱን ያሳየን መንገድ ነኝ ያለው እውነት ነኝ ያለው ሕይወት ነኝ ያለው ኢየሱስ ብቻ። በቃ ምናውቀው እሱ ነው።
ሌላ የለም። የምችታችን ዘርፌ ያ ደግሞ አንዱ በጣም እንደው ግርጅጅ ያለ አእምሮ በቃ እንዴት ነው ዳግም ያልተወለደ እንደው በጣም የሚያሳዝን እዛ ፌስቡክ ላይ በጣም የሚያሳዝን ሰው ነው። የሚያሳዝን ነው። ያንተ አፍ አይሸትም ያንተ አፍ አይሸትም ካልታጠብከው እንዳሁን እሱ እንደ በጣም የሚያሳዝን ነው። በጣም እግዚአብሔር አእምሮን ይክፈትልህ። እግዚአብሔር እንደ ሰክረሃል። በቃ እግዚአብሔር አይነን ይክፈትልህ። ዳግም መወለድ ያስፈልጋል። ዳግም ካልተወለድክ እንደው እሱ አፍ አይሸታል እያለ ተሳስተሃል። በጣም ትክክል አይደለም። ያንተ አፍ አይሸትም ካልታጠብከው እንደ አእምሮ ይጎድለን እንጂ አልኩ እኮ ስትሞት በሁለተኛው ቀን ድናዛ መቃብር ይሄ እንዳለ የሚሸት ነው። ትሸታለህ እንጂ ይሄ ስጋ ይሸታል። እንዳትረሳ አሳይሃለሁ ከእግዚአብሔር ቃል እና ትንሽ ልገስጽ ብዬ ነው። በጣም ትክክል አይደለም። እሷ አምልጣለች፣ አታገኛትም፣ ሄዳለች። በቃ ኢየሱስ አግኝቷታል። ምንም አትመልሳትም። ነበር አትመልሳትም። ለምን? ጌታ ነው ያገኛት፣ ህይወቷን የቀየረው ማለት ነው። አሁን እዚህ ላይ ላሳይህ። አሁን በጣም ተመልከቱ። አሁን ሁለት አይነት ሞት አለ ዛሬ እንድናይ የምፈልገው። መንፈሳዊ ሞት አለ፣ የተፈጥሮ ሞት አለ። በጣም የሚያሳዝነው ከልብ ልንገር፣ ይሄ መንፈሳዊ ሞት ካጣ ይሄ ተፈጥሮማ ትሄዳለህ። አንተ እንግዲህ ቁጥር ቢበዛ 70-80 ድካም ነው ብለህ አገልጋዮች ራሳቸው ወደዛ አይደርሱም። የሚናገሩት ቃል ማለት ነው። ያ መዝሙር ላይ ተጻፈውን እየጠቀሱ አይደርሱም። ድካም ነው ስለሚሉ በቃ ይደክማሉ። አሁን እዚህ ሀገር ብታየው ስንት ዓመት አገልግለው ስንት እነ ኦራል ሪፖርት ምናምን 90 ምናምን የሞቱ እና ስንት በቃ ወደ ጌታ ሄዱ ማለት ነው። ስንት እነ ሜሪያ ድካውን እየሰበከች ነው። ወደ 90 ጆይስ ማየር ወደ 80 ምናምን እየሰበከች ነው። እና ብዙዎቹ የሚናገሩት አፋቸው ላይ እንዳለ አያውቁም የሚናገሩት ማለት ነው። እና ምን አለበት ረጅም ዕድሜ ያጠግባሉ ብታምን እግዚአብሔር ጋር ብትተባበር ረጅም ዕድሜ ጠግበህ ብትሄድ አይሻልም? ግን ላሳያችሁ እዚህ ላይ በጣም ላሳያችሁ እንትን ላይ ኦኬ አሁን በጣም ላሳያችሁ። አሁን የምናየው ዛሬ የዚህ የተፈጥሮን ሞት ነው የምናየው። ሞት አለ። በቃ ሁለት አይነት ሞት ብያለሁ እኔ። በጣም ሰዎች ከልብ ልንገራችሁ ሲሞቱ ምንም አልገረም። ግን የት ሄደ ነው ያ ሰውዬ? አልኩ መክብብ ላይ ብታነብ 100 ልጆች ቢኖሩት ይላል 2000 ዓመት ቢኖር ነፍሱ ግን ብርሃን ካላየ ጭንጋፍ ይሻላል። ምንም ነገሮች ቢኖር ይሄ ብርሃንን ካላገኘ ጌታን ካላገኘው በቃ ያንተ ህይወት ከንቱ ነው። ብርሃን ካልበራል ማለት ካልተመለስክ ወደ እሱ ማለት ነው። በቃ ሰሊንደር ለኢየሱስ እንደ ጳውሎስ ካላደረክ ማለት ነው። ዳግም ካልተወለድክ እኔ በቃ የሚገርመኝ ሰዎች ሲሞቱ አይገርመኝም። ግን የት ሄደ? የት ነው የገባው? ገብቷል። ከጌታው ጋር ነው ያለው። ሰውዬ መስክሯል። ምስክርነት በምድር ላይ ሰጥቷል። ራሱ ታውቋል። በሰዎች አድርጎ ታስታውቅ ስትድን እኮ ታስታውቃለህ። ዳግም ስትወለድ ታስታውቃለህ። ዳግም የተወለደ ሰው ማለት ነው ይቀየራል፣ ይለወጣል። በቃ ትቀየራል። ልክ እንዴት ትቀየራል? በቃ ቀድሞ የምታደርገው የለም፣ ወጥተሃል። አዲስ ፍጥረት ሆነሃል ማለት ንግግር ይቀየራል፣ አስተሳሰብ ይቀየራል። ዳግም ተወልደናል። ግን ዛሬ የተፈጥሮ ሞት ነው ማሳያችሁ። ይሄ ሞት አለ። ምንም ወደድ ካልኩ አብሶ እናንተ ናበለ ዘፍጥረት 3:19 እንደዛ አለ። ወደ መጣበት መሬት እስክትመለስ ድረስ በፊት ውስጥ ትበላለህ፣ እንጀራን ትበላለህ። አፈር ነህና ወደ አፈር ትመለሳለህ። በፊት ውስጥ ትበላለህ፣ እንጀራ ትበላለህ። ይሄ እኮ ትልቅ እርግማን እኮ ነው። ስራ እኮ እንዳትረሳ። ስራ ራሱ እርግማን እኮ ነው። የእርግማን ክፍል ነው። ግን እንስራ ማለት ሊሰራ የማይወድ አይብላል እግዚአብሔር ቃል። ግን ስራ አይታችሁ በጣም እኮ ደስ አይልም። በጣም እኮ በግድ እኮ ነው የምትሄዱት። የግድ በቃ እርግማን ክፍል ነው። ሞት ራሱ እርግማን ነው። ኃጢአት ራሱ እርግማን ነው። በቃ ሞት ራሱ እርግማን። ይሄ ሁሉ የመጣብን አሳያለሁ ከእግዚአብሔር ቃል። አያሁን ይሄ ሁሉ በቃ ሞት መጣ አልኩ። አሳያለሁ። ሞት መጣ። ሰው ሊሞት የእግዚአብሔር ፍቃድ አልነበረም። እግዚአብሔር ሲፈጥረው አዳምን ሲፈጥረው ትሞታለህ አላለው። አየህ፣ ሔዋን መጣች፣ ሰይጣን መጣ፣ ከዛ በኋላ ነገር መጣ ማለት ነው። ከዛ ሞት መጣ። ሞት አይታል እንዴት እንደሚያሳዝን፣ እንደሚያስለቅስ፣ እንደሚሰብር። ስንታው የምንወዳት እናቴ የቴባ ራሱ በጣም እግዚአብሔርን ሰምቶ ነው ሄደው። ስንት በቃ የምንወዳቸው ሰዎች ይሄዱበት ማለት። ለዚህ ነው ዩቲዩብ ላይ ራሱ የሰቀልኩ የምንወዳት አምሮቴ ራሷ ኢትዮጵያ ሄዳ ከዚያውን ኢትዮጵያ ሄዳ ነው እሷ እዛ
በቃ ሄደችው በድንገት ማለት ነው። በቃ ስንት በቃ የሚያሳዝን አለ በቃ ሀገር በቃ እያስለቀሰ ያለ ቢኖር ሞት ነው። ግን ብዙ ሰዎች ግን አያምኑም። ከሞት በኋላ ህይወት እንዳለ አያምኑም። ግን ይሄን አረጋም እኔ ልረዳ አልችልም። ማመን ያለብህ አንተ ነህ። ሞት ካለ ህይወት አለ። እግዚአብሔር እንዳትረሳ። በጣም ታንኪ መንፈስ ቅዱስ። ምን ይመስላችኋል? እግዚአብሔር በመልክና በአምሳል እንፍጠር ሲል እግዚአብሔር የምትመስል ከሆነ እግዚአብሔር ይሞታል? እግዚአብሔር ይሞት ነው አይደለም። እንዳትረሳ አሳይሃለሁ። እግዚአብሔር የቱን ነው በመልክና በአምሳል? ይሄ ከአፈር የፈጠረው ነው። ከዛቆላም በለ እግዚአብሔር ቃል አሳየ እንትን ላይ አቲንክ ኤፌሶን ምዕራፍ 2 ከ1 እስከ 4 አቲንክ አሁን አላነብላችሁ። በበደላችንና በኃጢአታችን ምክንያት ሙታን ነበራችሁ ይላል። በእርሱም እያለ ይሄንን አቲንክ አላነበልንም። ይሄኛው አቲንክ ቁጥር 2 ላይ ባነብል ይሻላል። ሁለተኛው ሞት ማለት ነው። አሁን ይሄኛው ሞት በአንዱ በኃጢአት ምክንያት የመጣብን በቃ ሞት የመጣብን ማለት ነው። አሁን እንዳትረሳ አፈር ነህና ከአፈር ነው የተቀደም አልጎ እኮ ተሸታለህ። ከአፈር ተፈጥረሃል። ከአፈር ሁላችን የፈጠረው ከአፈር ነው። ይሄ ጭቃ የተፈጠረው እንዳትረሳ ከአፈር ያለው እግዚአብሔር ይሄ ስጋችሁን ነው እንጂ መንፈሳችሁን ነፍሳችሁን አይደለም። እንዳትረሳ ሶስት ክፍል ያለው ብያለሁ። እግዚአብሔር ተቃል ከፈጠረለ በአፉ እስትንፋስ እፍ አለበት ይላል። ሰው ሕያው ነፍስ ሆነ ይላል። እግዚአብሔር መንፈስ ነው። ሰውም እኮ መንፈስ ነው ካስተዋልከው። ነፍስ አለው በስጋ ውስጥ ይኖራል። መንፈስ ብቻ አይደለም ነፍስ አለው በስጋ ውስጥ ይኖራል። አሁን ይሄ ስጋችን ከአፈር ነው የፈጠረው። ግዴታ የፈለግሽ መልክ ሁኚ፣ የፈለግሽ በቃ ምናምን ሁኚ፣ የፈለግሽ ሁኚ ምናምን አይደል በቃ የፈለገ ምናምን ሁኚ አፈር ውስጥ ትገበለሽ። ይሄ ያስጨነቃችሁ የስጋ ምናምን በቃ እንዴት ነው እንክብካቤው ምናምን። እኔ ድሮ እህቴ ለችም ወደ ጌታ ዳነች መቼም ልናገራት በቃ ትምህርት ቤት ልትሄድ ስትል 3 ሰዓት ነው የሚፈጅባት ስታጌጥ ምናምን ማለት ነው። እግሯ ስትፈትግ ምኗ ስትፈትግ ምናምን ይሄ ሁሉ የሚደረገው ማለት ነው። ግን ይሄ ሁሉ ያስጨነቃችሁ ሜካፑ ምኑ ከአፈር ነው የተፈጠረው። እርፍ በሉ በቃ ከአፈር ነው የተፈጠርከው። እግዚአብሔር ከአፈር ነው የፈጠረሽ። ከአፈር ሰርቶ ፈጠረሽ በቃ። አሁን አየህ ይሄ ከአፈር የተፈጠረው የትኖ ስጋን ነው። በጣም ከእግዚአብሔር ቃል ላሳየን። አቲንክ ይሄ ቅድም ብያቸዋለሁ። ይሄን ጠቅላላ አላነብላችሁም። አቲንክ እንትን አነብላችኋለሁ። ዘፍጥረት 3:20 ላይ ላሳያችሁ። እንደዚህ አለ። ኦኬ ላምብላችሁ። አፈር ነህና ወደ አፈር ትመለሳለህ አለ። ምን አለው? አፈር ነህና ወዴት ትመለሳለህ ያለው? ወደ አፈር ትመለሳለህ። ሞት በቃ ሞት ማለት እንዴት ነው? ትልቅ ኢነሚ ነው። ትልቅ በቃ ልጅ ከአባት ይለያል፣ ባል ከሚስት ይለያል፣ ሚስት ከባል ይለያል። ምንም አይል ያገኛል። ግን የማመን አለብን። ሰዎች እያደረጉ ያሉት አብሶ እዛ እንትን ለምሳሌ 28 ቁጥር 5 ላይ ለክፎች ፍርድ እንዳለ አስተውሉም ይላል። እግዚአብሔር የሚሹ ያስተውላሉ ይላል። ክፎች ፍርድ እንዳለ ያውቁም። የሚያደርጉት ነገር ዋጋ እንደሚያስከፍላቸው ያውቁም። ስለማያውቁ ነው። ለዚህ ነው ጌታ ትዝላቸዋል በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸዋል። ለምን? ኢየሱስ ሊያሰርበት የነበረው ማለት ነው። አሁን ላሳያችሁ፣ ይሄን ሞት ላሳያችሁ፣ እንትን ላሳያችሁ። እንትን ላይ 3:20 ላይ ምን አለ? አፈርነና ወደ ትገባለን ያለው ወደ አፈር። የፈለኩን እያየን አይደለም? የምንወዳቸው ሰዎች ሲሄዱ፣ ሀብታሙ ሲሄድ፣ ድሃው ሲሄድ፣ ምኑ ሲሄድ በቃ ፌመስ የታወቀው ምናምን እንደው ፌመስ ምናምን በቃ ሙቪ ሰርቶ ምናምን በቃ ምናምን ሄደ ምናምን። ኧረ ተው ግድ የለም ተው። ወንጌል ሰብከህ ብትሄድ ይሻላል። ወንጌል ይሻላል። ግድ የለም ወንጌል ሰርተህ ብትሄድ ይሻላል። ምን እሱ ምን ያደርግልሃል? ወንጌል ግን ሰብከህ ጌታ ስራ ሰርተህ አሁን እኔ ትልልቅ የእግዚአብሔር ሰዎች እነሱ የሉም፣ ግን በቃ አይታችሁ እንደሆነ አሉ እና እነ ቢሊ ግራሃም ምን ይመስላል? ትልልቅ እነ ብራዘር ሄገን፣ ትልልቅ እነ ጆን ወስሊ፣ እነ ትላልቅ በቃ የእግዚአብሔር ሰዎች ጌታን ስራ ሰርተው እስቲል እነሱ የሉ። የእነሱ አፕዴት ተደርጎ ቪዲዮ ሰዎች ይድናሉ። እነሱ ያሉን ይመስሉ። ግን የቱ ነው የሚሻለው? ያንን ሰርተህ ሄድክ ነው ወይስ ወንጌል ሰርተህ? የቱ ነው ሌጋሲ ቆንጆ ላንተ?
በዛ በመንግስት ጌታ ምን አለ ስራቸው ይከተላቸዋል ያለው ሙቪ ሰርተ ነው ወይ ዘፈነ ነው ስራ የሚከተል እሱ ነው ወደ እግዚአብሔር መንግስት የሚያገባ ዘፋኞች የእግዚአብሔር መንግስት ያውርስም ማለት እንደዛ ወንጌል ነው ወንጌል ሌጋሲ ወንጌል ነው መስራት ያለብሽ በቃ ወንጌል ስራ ሰርተ ሌጋሲ ካለ አለ መጽሐፍ ቅዱስ ላይ ምን መስላል ሙሴ ሲዘፍን እነ ኢያሱ ሲዘፍኑ ብሎ ተጽፎልሃል መጽሐፍ ቅዱስ ላይ ተጽፎልሃል ፊልም ሲሰሩ ምናምን ተናግሩኝ ዛሬ እንደዛ ብሎ ነገር የለም እንደዛ ነገር ላሳያችሁ መጀመሪያ መረዳት ያለብን መጽሐፍ ቅዱስ ላሳያችሁ አንድ ተሰሎንቄ ላይ ምዕራፍ አይ ቲንክ 4:3 ላይ ላሳያላችሁ ኦኬ እንደዚህ ላምብላችሁ አንደኛ ተሰሎንቄ ኦኬ ታንኪ መንፈስ ቅዱስ እንደዚህ ላምብላችሁ ኦኬ የሰላም አምላክ ራሱ ሁለንተናችን ይቀድስ መንፈሳችሁን ነፍሳችሁን ስጋችሁን ጌታ ኢየሱስ እስከመጣ ድረስ ያለ ነቀፋ እንዲሆን ያድርግናል ምን አለ ሶስት ነገር ስጋችሁ መንፈሳችሁ ነፍሳችሁ ስንት ክፍል አለው ሰው ሶስት ክፍል አለው ሶስት ክፍል ያለው ስጋሽ አለሽ ይሄ ስጋችሁ ማደሪያ ነው እኔን የያዘ ነው ቱታ ነው ልክ እንደ ነው ግሎብስ ነው እኔን የያዘው ስጋዬ ነው አሁን ምን አለ መንፈሳችሁን ነፍሳችሁን ስጋችሁን ነፍሳችሁን እንዳትረሱ ሶስት ክፍል ያላት አእምሮ ፍቃዳችን ስሜታችን የነፍስ ክፍል ነው ትዛላችሁን ዛንትን ላይ ሉቃስ 16 ላይ የሀብታም ሲበላ ሲጠጣ ትዛላችሁን ሲነጋገሩ ከአብርሃም ጋር በሳት ሲቃጠል ማለት ነው ሀብታሙ ማለት ነው ያላዛር በአብርሃም እቅፍ ሆኖ ማለት ነው ቀና ብሎ ሳይ አብርሃም እቅፍ ነው ቢለምን ጋሽ አብርሃም አንድ ብርጭቆ የተቃጠልኩ ነው አይ አንተ በዛ ጊዜ እድል ኖሮ አለ አብርሃም ስልጣን አለው እንደዛ አንተ ሊያማልድ ይችላል እንዴ አብርሃም ራሱ በግድ ነው የገባው በእምነት ነው የገባው ለራሱ ነው የገባው ማማለድ የለም አክተው ግን አብርሃም ምን አልነገረው በዛ ይያላ ነው እሺ ይዛል አምስት ወንድሞች አሉኝ እንዳመጡ እዚህ ነው በዛ ሙሴና ነቢያት አለ እነሱን ካልሰሙ በቃ ሙታን እንኳን ቤት አያምኑም ማለት አቹ ካያልኩ እኮ አንተ ካላመንክ ሞት እንዳለ ካላመንክ እሱ ያንቺ የራስሽ ጉዳይ ነው የኔ ጉዳይ አይደለም ማመን አለብሽ ማመን ትሞቻለሽ መች አላቅም እሱን አላቅም ግን ሞት አለ ግን ይሄንን ሞት ፍርድ እንዳለ ማወቅ አለብህ አትላሳይህና ማምለጫውን አሳይሃለሁ እንትን ላይ ላሳያችሁ አሁን ይሄን ሶስት ነገር ከተረዳን አቲንክ ላሳያችሁ እንትን ላይ ሮሜ ምዕራፍ 5:12 ላይ ላሳያችሁ ኦኬ አሁን ኦኬ ሮሜ ምዕራፍ 5:11 እንደዚህ አለ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ በኃጢአት ምክንያት ምን መጣና በኃጢአት ምክንያት ሞት እንዲሁ ሁሉ ኃጢአት ስላደረገ ነው ላምብላችሁ እንደገና ላምብላችሁ ሮሜ ምዕራፍ ላይ 5:12 እንደዚህ አለ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ በኃጢአትም ሞት እንዲሁ ሁሉ ኃጢአትን ስላደረጉ ሞት በሰው ሁሉ ላይ ደረሰ ይላል በማን ምክንያት ነው ይሄ ሞት የመጣው በኃጢአት ምክንያት ሞት መጣ ዛሬ የማሳያችሁ የተፈጥሮ ሞት ነው የስጋ ሞት ነው የምነግራችሁ ማለት ከባዱ የመንፈስ ሞት ነው ለሰው ልጅ አልኩ እዚህ ቆመ መንፈሳዊ ነገር ከሞተ መንፈሳዊ ነገር ዳግም ካልተወለደ ወግራ አይበራልህም የሚበራል ዳግም ስትወለድ ነው ግን ካልበራልህ ሲል በጨለማ ውስጥ ነው ያለው ጨለማ ታውቃለህ በጨለማ ውስጥ በቃ ምክንያቱም የት እንደምትሄድ አታውቅም ይላል እግዚአብሔር ጨለማ ነው ማለት አሁን በኃጢአት ምክንያት ምን ገባ ሞት አሁን ነገሰ እንጂ ሞት ንጉስ ነው አልኩ እኮ ትልቁ እንዳትረሳ ሰይጣን የተጠቀመበት መሳሪያ ሞትን ላክ የሚያስፈራራ ዛሬ ለዛሬ ያስፈራራል ሞት አለ ዶክተር ጋር ስትሄድ በቃ አለቃለ ትሞታለህ ካለ አኩ ሰዎች አክም ቤት መሄድ አይፈሩም ግን የሚፈሩት ሞትን ነው ሞትን ይፈራል በቃ ትሞታለህ ምን ድምጽ ማከሰማ አለቀለት በቃ ፍርሃት ምናምን በቃ ልክ ለምን አልተረዳም አሳይሃለሁ አየ እዚህ ላይ የተከፈለው ዋጋ ካላወቅ እንደገና ደግሞ ከተባበርከው ከኢየሱስ ጋር ሞትን እንደምታሸንፍ ካልገባ ሞት ስቲል ያስፈራራል እየመጣ ያስፈራራል ሞት ማለት አትክ ላሳይ ከእግዚአብሔር ቃል
እንትን ላይ ላሳያችሁ እንትን ላይ ኦኬ አቲንክ እንትን ላይ ዮሐንስ ምዕራፍ 10 ላይ ቁጥር 10 ላይ እንዳትረሳ ሌባው ሊሰርቅ ሊያጠፋ እንጂ ስለ ሌላ አይመጣም ማለት አሁን አጅሬ የተጠቀመበት መሳሪያ ሞትን ነው ልክ አዳም ምክንያቱም ትሞት እንዳትረሳ እግዚአብሔር ትሞታለህ ብሎታል ይሄን በበላ ቀን ትሞታለህ ብሏል አንድ ህግ ነበረች ብያለሁ እዛ ላይ አሁን ትሞታለህ ስላለ ሰይጣን አሁን ያንን ሞት ተጠቀመበት ቦስ ሆነ ሰይጣን ማለት ነው አሁን በዛ ሰዎችን ያስፈራራል ሰዎች እንዲገዳደሉ ያደርጋል ሰዎች ራሳቸውን እንዲገሉ ያደርጋል ሐሳብ ይሰጣል ራስን ግደል እንዲያድርግ ሄድ ግደል ያንን ሰው እንዲበል እያለ ትዛለ መጀመሪያ ቃያን አቤልን እንዴት እንደገደለው ወንድሙን ሐሳብ ሰጥቶትና ቃያን ገደለው ወንድሙን ገደለ የገዛ ወንድሙን ገደለ ከዛ መቅበዝበዝ ውስጥ ገባ ከእግዚአብሔር ምሕረት አደረገለት ወንድሜ ታለው የኔ ወንድም ጠባቂ ነኝ አለ ደሙ አለ ይጮሃል አለ እግዚአብሔር የገደለው ደም አለ አቆይ ዛሬ ደም እንደሚናገር ካላወቅ ደም ራሱ እንደሚናገር ካላወቃችሁ ደም ይናገራል መጨረሻ ላይ ምን ይመስላል what do you think አስብስ ምን ይመስላል ወንድሙን ገሎ ማለት ነው ሲቅበዘበዝ ማለት ነው አሁን ሞት ላይ ሰይጣን ነገሰ ንጉስ ሆነ አሁን ሰይጣን ነገሰ አሁን ሞት ላይ ሰይጣን አያችሁ አሁን ንጉስ ሆነ በጣም አንድ ቃል አሳያቸዋለሁ እንትን ላይ I think ሮሜ ምዕራፍ 5:17 ላሳያችሁ በአንዱ በደል ሞት በአንዱ በኩል እንደነገሰ ይላል ምንድነው የነገሰው በአንዱ በደል ምን ነገሰ ሞት ንጉስ ሆነ አሁን ስንቱን ያስፈራራ ያለው ለምን ትልቅ ኢነሚ ነው ሰይጣን ሞት ትልቅ አልኩ ወዳጭ ነው በጣም መወዳት እናት ሄደች በጣም በቃ እንደሆነ በቃ እግዚአብሔር ፈውሶኝ ነው እንጂ በጣም በቃ እንዴት ነው በቃ ለምን እግዚአብሔር ፈውሳል ምን ነው በግንድ ይለያል ሞት ይለያል እዚህ ምድር ላይ ነው እንዳትረሳ ምድር ላይ ነው እዚህ ምድር ላይ በጣም ባለፈው ነግራቸዋለሁ አሁን ክርስቶስ ስጋ ለብሶ የመጣው ህጋዊ ሊሆን ነው እዚህ ምድር ላይ ህጋዊ ስጋ የለበሰ ብቻ መልአክ እንኳን ስልጣን የላቸውም በዚህ ምድር ላይ እኔ እናንተ ስጋ የለበሰን እዚህ ምድር ላይ ምክንያቱም ይሄ ምድር የፈጠረው ለእግዚአብሔር ለሰው ነው ዘላለም አዳም ሲያጠፋ ወረደ አሁን እዚህ ላይ ስልጣን ያለን ስጋ የለበሰን ነው አሁን ምን አለ እዚህ ላይ ሞት በአንዱ በደል በኩል እንደነገሰ ይላል ይልቁንስ ይላል ይሄን የጸጋ ብዛትና የጽድቅ ስጦታ የሚቀበል ሁሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ አለ አያሁን ይሄንን ጽድቅ መቀበል አለበት በሕይወት እንድትነግስ ንጉስ እንድትሆን ማለት ነው አሁን በዚህ በሞት ላይ ንጉስ የምትሆኑ ይህንን ጽድቅ ስትቀበል ነው ያንተን ጽድቅ ሳይሆን ይህንን ጽድቅ ስትቃርጎ ሮሜ 10 መደም ማንበብ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል ጳውሎስ እኮ ለእስራኤሎች የገረመው ያ ነው ያ ብቻ አይደለም ለኢትዮጵያ በል ለአሜሪካ በል ተጠቅላላ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዛችሁም የራስህ የኔና እናንተ ጽድቅ እንደ መርገም ጨርቅ ነው ምንም ጽድቅ የለንም ለምን ጽድቅ ካለን ኢየሱስ መጣ ዋይ ታዲያ ያንተ ጽድቅ ላይ ካለ ምንም ጽድቅ ምንም ብትጾም አጽድቅ በሰጣት ጽድቅ ቸርች ብትሄድ አጽድቅ ምንም የሚያጸድቅ እምነት ነው የሚያጸድቅ በእምነት ነው የሚጸድቀው በአዲስ ኪዳን ነው ስታምን ሰው በልቡ አምኖ ይጸድቃል ያለው በአፍ መስክረት ትድናለህ አሁን እዚህ ላይ ምን አለ ሮሜ ምዕራፍ 5:18 ላይ ምን አለ የጸጋን ብዛትና የጽድቅ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ አሜን ይሄ ጽድቅ ብቻ ነው በቃ በሕይወት እንድትነግስ የሚያደርግህ የመጣው ጽድቅ ይሄ ጽድቅ ከኔ አይደለም ከእግዚአብሔር ዘንድ ነው እግዚአብሔር ይሄን ጽድቅ መቀበል አለብሽ ንጉስ ልትሆይ በቃ ሞት የሚባል ፍርሃት ከሕይወት ላይ እንዲባረር ከዛ እንደ ዳዊት አልሞትም በሕይወት እኖራለሁ የእግዚአብሔርን ስራ እሰራለሁ ተፈቀደልኝ ረጅም እድሜ እኖራለሁ ብለሽ ረጅም እድሜ 120 ዓመትም እኮ እንትን ነው እርግማን እኮ የሰው ልጅ እኮ ኃጢአት ሲሰራ በቃ እግዚአብሔር እድሜው ዘመኑ አያልፍም አለ እግዚአብሔር ረጅም እድሜ ይጠግባል እንግዲህ ምድር ላይ የእናንተ እምነት ነው ረጅም እድሜ መኖር ወይ አለመኖር የእናንተ ነው ያንቺ እምነት ነው ያንተ እምነት ነው እንደ እምነት ነው ጌታ የሚሰራው ማለት ነው አሁን በሕይወት ላይ እንድትነግስ ንጉስ እንድትሆን ምን ያስፈልጋል ይሄንን ጽድቅ መቀበል አለበት አለዛ ግን ሲል ሞት ፍርሃት ውስጥ ነው ያለው ሲያሞት ነው የሚሞት ነው የሚመስለው ሊሞት ነው በቃ ልትሞት ነው በቃ ልሞት
ሊሞት ነው ሞተ ሊሞት መክብብ ምዕራፍ 7 አንድ ለአንድ ቦታ ላሳያችሁ መልካም ሽቶ ከመልካም ስም መልካም ሽቶ ከመልካም ስም ከመወለድ ቀን የሞት ቀን ይሻላል ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል አለ ጉድ መጣ ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ምን መስላል አሁን ግብዣ ቤት ስትሄድ ሞትን ታስባለህ ስትጠጣ ስትደንስ ማለት ነው ሞት እንዳለ ታስባለህ አታስብም ግብዣ ቤት ስትሄድ ወደ ለቅሶ ቤት ከመወለድ የሞት ቀን ይሻላል አለ ምን ማለት ነው ፓስተርዬ ምን ስታስቡ ምን መስላችሁ ከመወለድ ቀን የሞት ቀን ይሻላል ምን ይያላችሁ ምን መስላችኋል ከመወለድ ቀን የሞት ቀን ይሻላል አለ አየህ እዚህ ላይ በጣም መረዳት ያስፈልጋል ብዙ ሰዎች አያምኑ ከሞት በኋላ ህይወት እንዳለ ማለት ነው አዲስ ህይወት እንዳለ ማለት ነው ጌታ ትዝ ይላችኋል ዮሐንስ 14 ላይ በአባቴ ዘንድ ብዙ ስፍራ አለ አለ በዛ ስፍራ አዘጋጅላችሁ ዘንድ እሄዳለሁ እኔ ባለውበት እናንተ እንድትመጡ ተመልሼ ሁለተኛ መጥቼ ወስዳችኋለሁ አለ ታዲያ የቱ ነው የሚሻለው የቱ ነው መወለድ ይሻላል ወይስ መሞት ይሻላል ምን አልኩ ከዚህ መተወልደ ምናልባት የምትኖረው እኮ 120 ዓመት እሱን ከኖርክ ነው ከኖርሽ ነው እሱን ካመንሽ ነው 120 ዓመት ኖሪው ምን ነካኳን እየጠቀስክ 70 80 ድካም ነው እያልክ ምናምን ሰማቸው አገልጋዮች ድካም ነው ከዛው ቀጫው ደክሞ እንደዛ ብሎ ነገር የለም ግን ምን መሰለህ የቱ ይሻላል እላኛው ነው የሚሻል አብሶ እኮ ሞታችሁ አብሶ ኤፌሶን ቆላስይስ 3 ላይ ህይወታችሁ ተሰውሩ ሞት በላይ ያለው ነው ይላል በላይ ያለው በምድር ያለው ሞታችኋል ይላል መሻት ያለበት እላኛው ነው የምድሩን ነው ታዲያ የቱ ነው ከመወለድ ወይስ የቱ ነው ከመወለድ የትኛው ይሻላል ሞት ይሻላል ከመወለድ ቀን የሞት ቀን ይሻላል አለ ቆን ነገር ላምቦታው እንደለሰ በደም ላምብላችሁ ይቅርታ አድርጉልኝና እንደዛ አለ መጀመሪያ እንደዛ አለ ላምብላችሁ ከመልካም ሽቶ መልካም ስም ከመወለድ የሞት ቀን ይሻላል ወይ ከመወለድ ቀን የቱን ነው የምትመርጡት አለ እናንተ ትዝ ያላችሁን ጳውሎስ በሄድ ይሻለኛል ከጌታ ጋር መሆን ይሻለኛል ለእናንተ ግን እዚህ ስራ ነው አለ ስራ የቱን የሚበልጡ ስታስቡት እናንተ የቱ ይሻላል መወለድ ቀን ይሻላል ወይ መሞት ቀን ይሻላል የቱን የሚሻለው ስትወለድ የት እንደምትደርስ አታውቁም የት እንደምትሄጂ አቅጣጫሽ እጣሽ የት ቦታ እንደሆነ ትዝ ያላችሁም አንዳንድ የሚያለቅሱ መውለዳቸውን ራሱ የሚራገሙ ለምን ወለድኩት ምን ነው ስንት የተንከራተተ ያለ በቃ በሱስ ውስጥ በአመፃ ውስጥ እዚህ ፌክ ኒውስ እያደረጉ ያሉ አመጽ እየሰሩ ያሉ እንደው እነሱ የቱ ይሻላል ከነሱ በቃ ቆሞ የሞቱ ማለት ነው ቆሞ ሞቷል እኮ የሚያደርገው አመጽ የሚሰራው ውሸት የሚያደርጉት ነገሮች በሙሉ ዴት ሞታል በቃ ምን የቱ ይሻላል ታዲያ ከመወለድ የቱ ይሻላል ስታስበው አለ ሞቷል አይሶይ እዚህ ቆሞ ሞቷል በሱስ ውስጥ በተለያየ ነገር ውስጥ እያያቸው ነው በክስ ያለቅሱ እናት ለምን ወለነ እንደው ነግራቸዋለሁ ጀርመን ውስጥ 3 ወንዶች አላት 3ቱ በቃ ራቁታቸውን የሚደንሱ ወንድ ሌላ ነገር ውስጥ ገብተው በቃ ሁሌ የምታለቅሰው ለምን ወለድኩ ስንት ለልጆቻቸው የሚያለቅሱ ምን ባልወለድኩ የሚሉ አየ ከመወለድ ቀን የሞት ቀን ይሻላል አለ አየ ተወልደ ፍሬያማ ማተውን ከሆነ ወደ ጌታ መተሽ ለጌታ ተሸነፈ ከኢየሱስ ጋር ካልሆንክ ምን ዋጋ ለሞታል እንጂ ምን ይሻላል ታዲያ አንተ የቱ ይሻላል ታዲያ የቱ ሞት ይሻላል የቱ ይሻላል ከመወለድ የቱ ይሻላል ስታስቡ ተወልደ ፍሬያማ ካልሆንክ አየ ድግስ ቤት ከመሄድ ቀጥሎ ምን አለ በጣም እዛ በመገዱ ኦኬ ኦኬ ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል እንግዲህ እሱ ምረጥ ለቅሶ ቤት ስትሄድ እንግዲህ ካስተዋልክ ነው ካስተዋልክ እያያቸዋል ወይኔ ሞቴ ሳይቤስ ላይ ወይኔ ምን እንዴት ሞቴ እንኳን ምቆምረብን ረባክሽ እንደዛ ብሎ ነገር የለም አየ ወደ ለቅሶ ወደ ግብዣ ቤት ከመሄድ ለቅሶ ቤትም ሄደ ካስተዋልክ ነው አይን ከተከፈተ ነው አንድ ቀን ያ ሰውዬ እንደገባ እኔም እገባለሁ እዛ ውስጥ
አፈር ነኝና ወደዛው እመለሳለሁ ብለህ አምነህ ካልተመለስክ እግዚአብሔር በሰጠሽ እድሜ ካልተመለሽ በጉብዝና ወራት ፈጣሪን አስብ ነው የሚለው እግዚአብሔር ቃል። ጭንቅ ቀን ሳይመጣ ነው የሚለው እግዚአብሔር ቃል። መመለስ ያስፈልግሃል። ቀደም ነገርኩልህ፣ ከሞት በኋላ ፍርድ አለ አልኩ። እግዚአብሔር ከዛ እንድናመልጥ ከፍርድ እንድናመልጥ ልጁን ላከልን። ኢየሱስ የመጣው ከፍርድ እንድታመልጡ ነው። ከመጣው ፍርድ ከመጣው ቁጣ እንድታመልጡ ነው። መንገድ ነኝ ያለው ለዚህ ነው። እውነት ነኝ ያለው ለዚህ ነው። ያለሱ ወደ አብ መሄድ አትደርሱም አለ ለእግዚአብሔር ወደ ክርስቶስ በእርሱ ይላል አብሶ እንትን ለበረሳ ማለት በእሱ ወደ እግዚአብሔር መጡ ፈጽሞ ሊያድናቸው ይችላል ይላል። አሁን እግዚአብሔር ድልድይ አድርጎ ያዘጋጀልህ በኖህ ዘመን ከመጣው ቁጣ ሊያመልጡ ያንን መርከብ ነው። ያ መርከብ ደግሞ ዛሬ ኢየሱስ ነው። መርከቡ ላይ ካልተጫንክ እዚህ ላይ መርከብ ላይ ካልተጫንክ የአባቴ የእናቴ ሃይማኖት እያልክ ብቻ አመፅ ውስጥ ቁጭ ብለህ እውነት ሳይገባሽ ለእውነት ሳትገዛ ምን ዋጋ አለው? የአባቴን ትምከት ብቻ ነው። የአባቴ እናቴ ያመጣ እኔ አባቴ ዶክተር ስለሆነ ዶክተር ሆናለሁ አሉን። ምንም ትምከት የለም። ለሚመካ በእግዚአብሔር ይመካ ነው። በተደረገልንም ጽድቃችን፣ ቅድስናችን፣ ቤዛችን፣ ጥበባችን ማለት ነው ኢየሱስ ነው። አሁን ከዚህ ሞት ሞቶ ያሳየን ትዝ አለ። ሞቶ ኢየሱስ ሲነሳ ሞቶ ተነሳ እኮ ሞታለሁ እነሳለሁ ይላል። ሞትን ያሸነፈ ማን ነው? ኢየሱስ ነው። አሁን እንዳትረሳ በእሱ መሆን አለብህ። በአዲስ ኪዳን ወደ ጌታ ስትመጣ በእሱ ነው የምትሆነው። በእርሱ በወደደን ነው ከአሸናፊ የምንበልጠው። እኔ በእርሱ መሆን አለብኝ። ያሳይሃለሁ ከእግዚአብሔር ቃል። ኦኬ ልቀጥልልህ። አሁን እዚህ ላይ ትልቅ ነገር አስመረጣል። ኦኬ እንደውም አንድ ቦታ ላሳይ። እንትን ላይ መክብብ ምዕራፍ 3 ላይ ቁጥር 21 ላይ ከ20 እስከ እንደዛ ላይ ሁሉ ወደ አንድ ቦታ ይሄዳሉ። በስመ አብ ሁሉ ከአፈር ነው፣ ሁሉም ወደ አፈር ይመለሳሉ። ወደ አንድ ስፍራ ይሄዳሉ። ሁሉም ከአፈር ነው፣ ወደ አፈር ይመለሳሉ። ሁሉ በዛ ዓለም ላይ መንግስታት የለም፣ አሜሪካ የለም፣ ቻይና የለም፣ ብልጭልጭ ምንም ነገሮች ሰሩጡ እንዲህ ጦርነት በቃ አሁን እያያቸው ያለው ጦርነት በቃ ጦርነት፣ አመፅ፣ ሰው ማስጨረስ፣ ሰው ሊያልቅ ሊጨረስ ሰው ይሄ ሁሉ ጦርነት ናዳው ለምንድን ነው? ህዝብ ለመጨረስ ለመግደል። ትሞታለህ አልኩ። ትንታ ራሱ ይገላል። ተኝተህ በድንገት እዛ ትሞታለህ። ትሞቻለሽ። ምንም ነገር ትሞታለህ። ይሄን ማመን አለብህ። ይሄንን ስለማታምን ነው እያደረግከው ያለው አመፅ። እዚህ ላይ እየሰራችሁ ያለው ክፋት፣ ሶሻል ሚዲያ ላይ የምትሰሩት አመፃ ግን እንደምትሞት ስላላወክ ነው። ግን ወደድክም ጠላህም ትሞታለህ። ይሄኛውን ሞት ትሞታለህ። ግን ከዛ ፍርድ ልታመልጥ ወንጌል የተሰበከልን ነው። ወንጌል የተሰበከልን ማምለጫ ማለት ኢየሱስ ብቻ ነው። እናንተ ደካሞች ሸክም ወደ እኔ ያለ ኢየሱስ ነው። ማርያምም እሱ የሚላችሁን አድርጉ ነው ያለቻችሁ። እያደረጋችሁ እሱ ያላችሁን እያደረጋችሁ ነው። እሱ ምን አለ? ዳግም ተወለድ አለ። እሱ ምን አለ? ና አለ። እኔ ነኝ አለ። በር ነኝ፣ በእኔ ብትገባ ትድናለህ አለ። እኔ ነኝ በር አለ። መግቢያ እኔ ነኝ፣ በእኔ ግባና ዳን። እሱ ምን አለ? እኔ ነኝ በቃ። ሌላ ማንም የለም አለ። ምንም የሚያድን ፍጥረታት የለም። መላእክት ያድነን። የሚያድነን ኢየሱስ ብቻ ነው። በቃ ሞተን ኢየሱስ ብቻ ነው። ሞትን ያሳየን መነሳትን ያሳየን እሱ ብቻ ነው። ሞቶ የተነሳ እኮ የለም። በጣም የገረማቸው የሃይማኖት ሰዎች እንዴት ተነሳ ይቅርታ እንትን ላይ ላሳያችሁ። ኦኬ በኢየሱስ ተሸንፏል። በጣም አሳያቸዋለሁ። በኢየሱስ ተሸንፏል። ዮሐንስ ላይ ላሳያችሁ። ምዕራፍ እንትን ላይ ዮሐንስ ምዕራፍ እንትን ላይ 1:18 ላይ ላሳያችሁ። እንደዚህ ያለ ጌታ መጣና የሞትና የሲኦል መክፈቻ አለኝ አለ። ኢየሱስ መጥቶ አሸንፏል። እንዳትረሳ፣ ሞትን መጥቶ ያሸነፈል ኢየሱስ ነው። መልአክ አይደለም፣ ፍጥረታት አይደለም። የሞተል ኢየሱስ ብቻ ነው። ሞቶ የተነሳ እሱ ነው። እሞታለሁ እነሳለሁ አለ። መጀመሪያ ያሳየናል። ላዛር ሞቶ ሲነሳ እንዲገባን ማለት ነው። ትንሣኤ እንዳለ ማለት ነው።
አልኩ ብዙው መጽሐፍ ቅዱስ ላይ ፈሪሳውያንና ሰዱቃውያን የሚባሉ አሉ። ፈሪሳውያኖች ምንድነው በራሳቸው ጽድቅ የተሞሉ ናቸው። ጌታን አላሰራ ያሉ ማለት አሁን ምን እንዳሉ እንደማሰሩ አልኩ። ፈሪሳውያን በራሳቸው ጽድቅ በቃ ይጾማሉ፣ ጥርሳቸውን ይፍቃሉ፣ ማሳት ይሰጣሉ። በቃ እንዴት በራሳቸው ጽድቅ የተሞሉ ማለት ጌታን አላሰራ ያሉ እነሱ ናቸው። ሰዱቃውያን ደግሞ ምንድነው ትንሣኤ ሙታን የለም። ፈሪሳውያን ያምናሉ ትንሣኤ እንዳለ፣ ሰዱቃውያን ግን ትንሣኤ ሙታን የለም ይላሉ። በጣም ጌታ አሁን እንዳሳይ እዚህ ላይ ላሳይ ጌታ የሞትና የሲኦል መክፈቻ ማላና ጌታ ኢየሱስ እጅ ላይ ነው። ሞት እሱ ላይ ነው ያለው። ቁልፉን አሁን ጌታ መጣና ተቀበለው ከእጅ ላይ። ሰይጣን ነክሶን አሳያለሁ በጣም ከእግዚአብሔር ቃል አሳየ። እንተ ላይ ዮሐንስ ምዕራፍ 11 ላይ ከ23 እስከ 1 ዛላችሁ አልዓዛር ሞቶ ጌታ ምንድን ነው ያላት? ወንድምሽ ይነሳል ያለ ጸልዩአል። ጌታ ምትወደው አልዓዛር ታሟል። ጌታ ኦልሞስት ወደ 3 ደብዳቤ ነው የላኩት። እሱ ግን ይነሳል፣ እዛው ነው ይነሳል ይላል። አስነሳው፣ ተኝቷል፣ ሞቷል ሲል ተዛለችው አብሱስ ዮሐንስ 11 የማያምን በሙሉ ከሞተ ታዲያ ምን ታደርጋለህ ይላሉ እነሱ። ግን እሱ ሊያሳያቸው ነው ሙታን እንዴት እንደሚነሳ። ምን ይመስላል? አልዓዛር ይሸት የለ ትንሽ ልገስጽ አንተ አልዓዛር እህቱ ምን እንዳለች አልሰማም? ይሸታል፣ ጥርሷ ይሸታል ምናምን እያለ በጣም የሚያሳዝን ሰው ከሱ የማይጠበቅ ነገር እንዲያነ ነገር መናገር ማለት ነው። ምን አምነ ስለ አልዓዛር ትዝ አለ ማርታ ያለችው ወንድሜ ይሸታል አለች እኮ። ይሸታል 3 ቀን ሆኖታል ከሞተ። ጌታ ሸተተ አልሸተተ አልመጣም መጣ እኮ መጣ። ገዛ ምን አላት? መጀመሪያ ወንድምሽ ይነሳል፣ ቀጥሎ እኔ ትንሣኤና ሕይወት እኔ ነኝ አለ። ወር እንልጮ ነው በቃ ትንሣኤና ሕይወት እኔ ነኝ። በጣም ላሳያችሁ ከእግዚአብሔር ቃል እንደዛ ላሳያችሁ። ኦኬ አንዴ ላሳያችሁ። ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን ሕያው ይሆናል። አንደኛ በእኔ የሚያምን ቢሞት እንኳን ምን ይሆናል? ሕያው ይሆናል አለ። ደስ አይልም? ተስፋ በእኔ የሚያምን ቢሞት እንኳን ሕያው ይሆናል። ያ ብቻ አይደለም፣ በእኔ የሚያምን ቢሞት ሕያው፣ ቀጥሎ ማለት ሕያው የሆነ የሚያምን ሁሉ ከቶ ሁሉ ለዘላለም አይሞትም። ሕያዋን የሆነው የሚያምን ሁሉ ለዘላለም አይሞትም ማለት ነበር መሞት አለ። አየህ፣ ትንሣኤና ሕይወት ማን ነው? ኢየሱስ ነው። ሞትን ያሸነፈ ማን ነው? ኢየሱስ ነው። ሞትን የቀጣልሽ ማን ነው? ኢየሱስ ነው። በሞት ላይ ስልጣን የሰጠሽ ማን ነው? ኢየሱስ ነው። በእርሱ የሚያምኑ አይሞቱም ማለት ሕያዋን ነው፣ አይሞቱም ማለት። በእኔ የሚያምን ቢሞት እንኳን አንደኛ ሕያው ይሆናል፣ ሁለተኛ ሕያው የሆነው የሚያምንብኝ ብቻ ሁሉ ለዘላለም አይሞትም። እሰይ እሰይ! ጌታ መጥቶ በሞቱ ሞትን ሽሮልሻል። ቀጣልን በቃ አሳያለሁ እንዴት አድርጎ በስጋና በደም እንዴት እንደተካፈለ፣ ስልጣን የነበረውን ዲያብሎስ እንዴት እንደቀጣለን። እንዳትረሳ ፍርድ አለ ብያለሁ። ግን እዚህ ምድር ላይ ካላመለጥሽ ከሞትክ በኋላ ይሆናል ብለን እንዳትጠብቅ። ማምለጥ አለብህ። አሁን ማምለጫ አለት ደግሞ ማነው? ኢየሱስ ነው። እግዚአብሔር የሰጠ ግንበኞች የናቁት እሱ የማዕዘን ራስ ማነው? ኢየሱስ። ሞት በፍጹም 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 ኔቨር ፓስ ተስፋ አይፈራም። ሞትን ኔቨር ለመመሰለ ተቀጥቷል። ሞት ተሸንፏል፣ ተውጧል። አሳያለሁ ከእግዚአብሔር ቃል እንደ ዕብራውያን ምዕራፍ 2 ላይ 14-15 ላምበለ እንደዚህ አለ። እንዳትረሳ ለዘላለም አይሞትም እያለ በእሱ የሚያምን በኢየሱስ በቃ የምታመልጠው ኢየሱስን በማመን ነው። ከኢየሱስ ጋር በማመን ጌታን በመቀበል ጌታዬ ነው ብለው ባለፈው ነበራን ስለተቀበሉት በስሙ ላመኑ ነው የሚለው። መቀበል አለብን፣ ማመን አለብን። አሁን ሕያዋን ትሆናለህ፣ ለዘላለም አትሞትም። ምንድነው? ለምን? ትንሣኤና ሕይወት ማን ነው? ኢየሱስ ነው። ላሳይ ዲያብሎስ እንዴት ስልጣን እንዳለው በሞት ላይ ላሳይ። ዕብራውያን ምዕራፍ 2 ላይ
ከ15 እንደዚህ አለ። እንግዲህ ልጆቹ በስጋና በደም ለማካፈል እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩትን ሁሉ ነፃ ሊያደርግ በስጋና በደም እንዲሁ ተካፈለ ይላል። አየህ፣ ኢየሱስ መጥቶ በስጋና በደም የተካፈለው ስልጣን ማን ያለው? በሞት ላይ ዲያብሎስ። አሁንም ካላወቃችሁ ሰይጣን ያስፈራራሃል። እንደተቀጣ ካላወቅ ማለት ነው። ሰይጣን ትልቁ የሚያስፈራራ ትሞታለህ፣ እገልሃለሁ። ትዝ አይልም የሚያደርጉት እየሰሩ ያሉት ትገለ አሁን እያስፈራሩ ያሉት እያያቸው ነው። ጋዜጠኞች እየሰሩ ያሉትን ስራ ኢትዮጵያ ውስጥ እግዚአብሔር ይባርካቸው። በጣም ትልቅ ስራ እየሰሩ የሚያስፈራራ እገልሃለሁ፣ ቤተሰብን እገልሃለሁ፣ ልጆችን እገልሃለሁ እያለ እኮ ነው የሚያስፈራራ ሰይጣን። ልጅን እገልሃለሁ። አሁን ሰይጣን እያስፈራራ ያለው ከኔ ብትወጣ እንዲህ ባታረግ ያልኩን ነገር ባታረግ ትሞታለህ ወይ ደግሞ እብድ ያደርግሃለሁ፣ እንድታብድ ያደርግሃለሁ እያስፈራራ ሰይጣን ማለት ነው። ግን አንተ ካላወቅከው ክፉ ወደ እኔ አቀርበን መቅሰፍት ወደዚህ ቤት አይገባም። በአጠገቤ ሺህ በቀኝ 10 ሺህ ነው ጠብቁ፣ ምን መላእክት ትጠበቃለህ። በፍጹም አስማት በእኔ ላይ ምንም ማለት መተት ምናምን በፍጹም አይሰራም። ኔቨር በያዕቆብ ላይ አስማት አይሰራም። ግን ስልጣንን ካላወቅ እንደተቀጣ ካላወቅ ዛሬ እያስፈራራ ያለው ልጅን እገላለሁ፣ ቤተሰቦችን እጨርሳለሁ፣ በቃ ጨረስኳቸው፣ እንደዚህ እያስፈራራ ያለው ምን አለ እዚህ ላይ? በሞት ፍርሃት ያሉትን ነፃ ሊያወጣ በስጋና በደም እንዲሁ ተካፈለ ኢየሱስ። በሞት ፍርሃት ያሉትን ነፃ ሊያወጣ ኢየሱስ መጥቶ ቀጥቶልሻል። ሞት መፍራት የለብሽ። አፍሽን ከፍተሽ መናገር አለብሽ። አልፈራም፣ አልሞትም መናገር አለ። ትሞታለን የሚል ሰው አንድ ጊዜ አንዱ በህልሟ ነው መጥቶ 2 ዓመት ሳይሞላሽ ትሞቻለሽ አላት። ከዛ ሳይ ብላ ተቀበለች። ከዛ መናገር ጀመረች። 2 ዓመት ሳይሞላኝ እሞታለሁ። 2 ዓመት ሳይሞላ ልክ 2 ዓመት ሊሞላት 2 ወር ሲቀራት ሞተች። አሁን እንደው የህልም ምንስ 3 አይነት ህልም አለ። አንደኛ ከእግዚአብሔር አለ፣ ሁለተኛ ከአጅሬ አለ፣ ሶስተኛ ፒዛ በልታችሁ የምታዩት ህልም። ምን ልበል ታዲያ? ፒዛ በልተሽ ወይ እንጀራ በልተሽ ልበል የምታዩ ህልም አለ። እሱንም ካለየሽ ሰይጣን መጥቶ ትሞቻለሽ። እኔ በጣም ነግራቸዋለሁ አይደለ? እዛ ቄራ አለ። አሁን በጣም ድሮ ወንድሙ ይባላል ጠንቋ ቤት ነው እና በጣም የሚያስገርማቸው እኔ በህልሜ እኮ ነው የማየው። ጥቁር የለበሰ ነው ሄዶ ገብቶ ገሎት ወጣ ማለት ነው። ከዛ እኔ ደግሞ ልክ እሱ ወጥቶ ሲወጣ እኔ ወደሱ እንዲገለኝ የሚፈልገው መሰለኝ። ስቀርበው ይሸሸኛል። አንተን እያለ ይሸሸኛል። ከዛ ሸሸኝ። በቃ እኔ አንተን አልቀርብም አለኝ፣ ሊያገለኝ ማለት። ከዛ በንጋታው ነጋና ቤት እንዳጋጣሚ ሲደውል ዛሬ ማታ ሞታ አሉኝ። ጠንቋይ ማለት ነው። እና እኔ ስቲል በቃ የእግዚአብሔር መሆኑን ታውቀው የእግዚአብሔር አይጠፋም። ሰይጣን ነው የሚገል። እሱ ሊገል ሊያርድ ሊያጠፋ መጣለ እኮ። ግን አንተ እዛ ላይ የተከፈለውን ካላወቅ በቃ በሞት ፍርሃት ታስረሃል። እየፈራሽ ነው። ከላይ ይሞታል፣ ሊሞት ነው፣ ሊሞት ነው ምናምን እያልክ ፍርሃት ውስጥ ገብተሃል። ለዚህ እኮ በሞት ፍርሃት ያሉትን አለ እኮ። አንዴ ላንብብላችሁ እዚህ ላይ ዕብራውያን ምዕራፍ 2 ላይ በድጋሚ ላንብበው፣ በጣም ትልቅ መሰረት ስለሆነ ነው። 2 ላይ 15 ላይ እንደዚህ አለ። እንግዲህ ልጆቹ በስጋና በደም ለማካፈል እርሱ ደግሞ በሞት ላይ ስልጣን ያለው በሞቱ እንዲሽር ይኸው ማን ነው? ዲያብሎስ ነው። ስልጣን ያለው በሞቱ እንዲሽር። አያችሁ፣ ሰይጣን ስልጣን ነበረው፣ አሁን ግን ተነጥቋል። ምንም ማነሳ። ይህንን ጽድቅ ተቀብለሻል፣ በህይወት ትኖሪያለሽ። በእርሱ በኩል በህይወት ትነግሳለህ። ንጉስ ነህ። ንጉስ ማለት ነግሰሃል ማለት ነው። በቃ ሞት ልትፈራው በፍጹም። ግን ስቲል ሰይጣን እየተጠቀመበት ያለው ታክቲኩ ሞት ነው። በቃ የሚያስፈራራሽ ነው። በቃ ሁሌ ያሳብራል። ወይ ሞተ፣ ወይ
ሰርፕራይዝ የሚያደርግሽ ሞት ነው። እንደ ተቀጣ ካላወቅሽ ማለት ነው። እንድትስቅበት መጥቶ ኢየሱስ በሞትና በምን አለ? የሞትና የሲኦል መክፈቻ በእጄ ነው አለ። ለምንድን ነው እየቅድም ነገርኩ? ስልጣን በሰማይ በምድር ተሰጠኛል። ሞትን የቀጣላችሁ ኢየሱስ ነው። የኢትዮጵያ ሕዝብ ስማ፣ የኤርትራ ስማ። ሌላ ማንም የቀጣል የለም፣ ማንም የሞተል የለም። በቃ መጥቶ ሞትን ያሸነፈ ኢየሱስ ነው። ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ከሞት ወደ ሕይወት ይሻገራል። አይሞትም ማለት መሞት የለም። መሞት ተሽሯል። አሁን እዚህ ላይ ምን አለ? በስልጣን ያ በሞት እንዲሽራል ይኸውም አለ ዲያብሎስ ነው ካለ በኋላ እንደዚህ አለ በሕይወታቸው ሁሉ በሞት ፍርሃት በባርነት የታሰሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ። በሞት ፍርሃት ያላችሁ ነፃ፣ በኢየሱስ ስም ነፃ ነሽ። በኢየሱስ ስም ነፃ መጥቶ ያወጣን ኢየሱስ ብቻ ነው፣ ሌላ ማንም የለም። ነፃ ያለ ማለት ስንት ሰዓት? ኦኬ እንትን ላይ ላምብላችሁ እንትን ላይ ኦኬ ሌላ ሉቃስ ምዕራፍ 12:14 ለእናንተ ለወዳጆች አለ እንደዚህ አለ እላችኋለሁ ስጋ የሚገሉትን ከገደለ በኋላ አንድስ እንኳን የሚበልጥ ሊያደርግ የሚያችለውን አትፍሩ አለ። ስጋ የሚገሉትን አለ አንዳች እንኳን ከገደለ በኋላ አንዳች ስልጣን የሌለው ማለት አትፍሩ አለ። እኔ ነግራችኋለሁ ከገደለ በኋላ ወደ ሲኦል ማውረድ የሚችለው ስልጣን ያለው ፍሩ አለ። አትፍሩ አለ። ስጋ የሚገለውን አትፍሪ፣ ኔቨር እንዳትፈሪ። መፍራት የሚባል ተቀጥቷል በኢየሱስ ሞት ተቀጥቷል። በጣም ቶሎ ላምብላችሁ ሰዓት እየሄደ ነው። ኦኬ መዝሙር 116 ላይ ቁጥር 6 እንደዚህ አለ እንትን ላይ ሌላ የጻድቃን ሞት ምን ያህል የከበረ እንደሆነ ላሳያችሁ። በጣም የጻድቃን ሞት የከበረ ነው። ጻድቅ ይሞታል፣ ሁሉ ይሞታል ብያለሁ። ሁሉ ምድር ላይ እዚህ ምድር ላይ ያለ ወደድክም ጠላህም ትሞታለህ። ወደድክም ጠላህም በግድ መቆየት የለም እዚህ ምድር ላይ። እኔና እናንተ እዚህ ምድር ላይ ለጊዜው ነው ያለን፣ መጻተኞች ነን ይላል እግዚአብሔር ቃል። አገራችን በሰማይ ነው የሚለው እግዚአብሔር ቃል። እንትን ላይ መዝሙር ላይ 116 ላይ እንደዚህ ያለ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። አሜን። በቃ የከበረ ነው ላንተ። ጻድቃን አብሶ ዳግም የተወለደ ከሞተ የከበረ ነው። እንትን ላይ አንድ ቃል ላምብላችሁ እዛ ላይ እንትን ላይ ዘልቁ ምዕራፍ 23 ቁጥር 10 ላይ እንደዚህ አለ። ኦኬ አይኑ የተከፈተለት ሰው ማለት ነው። በላም የተባለ ሰው የጻድቁ ሞት እኔ ልሙት ፍጻሜ እንደርሱ ትሁን። ወይ የጻድቁ ሞት ተመኝ እኔ ልሙታለሁ። ደስ አይልም? የጻድቃን ሞት ሲሞቱ እኔ ልሙታለሁ ፍጻሜ እንደሱ ይሆናል። ደስ አይልም? ጌታ ስራ ሰርተው የሄዱ ምናምን እንደነሱ ምናምን ታድለው በቃ ሰርተው የጌታን ስራ ወይ ሌጋሲ ጥለው ቅድም ነገርኩ። ዝም ብለህ ፊልም ሰራ ምናምን ዘፈነ ሌጋሲ ተወባክ እሱ ይቅርብህ፣ እሱ መንግስት ሰማያት አያስገባህም። በቃ የሚያስገባህ ሌጋሲ ሰርተ መልካሙን ስራ ሰርተ ወንጌል ሰብከ እሱ ነው በቃ የሚያዋጣ። እሱ ሌላ አያዋጣም። ተይቅርብ ፌመስ እሷ ጥሩ ሴት ናት ምና ትረሻለች። በቃ ወዲያ ከሞትሽ በኋላ በቃ ሄድሽ፣ በቃ አለቀ። ሄደሻል ወይ ባልሻ ትሄጃለሽ። ዘፍጥረት 2:15 ላይ እንደዛ አለ። እግዚአብሔር አምላክም እንትን ላይ አንድ ቃል ላንብብላችሁ። አሁን እኔና እናንተ ሞቱ አይደለም እንባለው፣ አንቀላፉ ነው። ቀይር ጴንጤ ሞተ አቁም ሞተ ማለት አንቀላፋ ነው። ቀደም ነገሩ የጻድቁ ሞት እኔ ልሙት አለ። ፍጻሜ እንደሱ ይሆናል። በቃ ሞተ የሚል አጥፋ አንቀላፋ ነው ይባላል። አንድ መንዶ መጨረሻ አንድ ቃል ላንብብላችሁ እንደዚህ አለ። እንደ ቅድም ነግሬያለሁ። በክርስቶስ ሞትን ልታሸንፉ በኢየሱስ መሆን አለባችሁ። በእርሱ ካልሆናችሁ በፍጹም አያውቃችሁም እግዚአብሔር። እንደው አንድ ቃል ላንብብልህ እንትን ላይ እንትን ላይ አንደኛ ተሰሎንቄ ምዕራፍ 4:13-14 ነገር ግን ወንድሞች ሆይ ስሙ ይመጣም ይሄን ተስፋ እንደሌላቸው ደግሞ እንዳታዝኑ
አንቀላፍተው ስላሉ ታውቁ ዘንድ እንወድ ዘንድ ልነግረን ታውቁ ዘንድ አለ። አንቀላፍተው ስላሉ አንቀላፋ ነው እንጂ ሞታ አትባልም። ተኛ ማለት ነው። በቃ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ያመንን እንዲሁ ከኢየሱስ ጋር ያንቀላፉትም እግዚአብሔር ከክርስቶስ ጋር ያመጣቸዋል። ከክርስቶስ ጋር ያመጣቸዋል ያንቀላፉትም ማለት ነው። እንዳትረሳ አንቀላፋ ነው እንጂ ሞት አይደል። ሞት አትበል። እኔ ብትቀይሩ ይሻላል ንግግራችሁ። ሞተ ሳይሆን አንቀላፋ ነው። እግዚአብሔር ያንቀላፉትን ከኢየሱስ ጋር ያንቀላፉትን እግዚአብሔር እርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነው፣ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ እራሱ በትእዛዝ መለከት ከአለቃ ስተሟል። እንደዚህ ልጨርስላችሁ ካለ በኋላ ልጨርስ። በጣም ይቅርታ አድርጉልኝና እዚህ ላይ በጣም ደስ የሚል ፓርት ስለሆነ ነው አንብብላችሁ። ያንቀላፉትን አላሉ። ኦኬ ልጨርሳለሁ። ይቅርታ አድርጉልኝ። በእግዚአብሔር መለከት ከሰማይ በሰማይ ይቅርታ አድርጉልኝ። በክርስቶስ ስም የሞቱ ቀድመው ይነሳሉ። ከዛ በኋላ ይቅርታ አድርጉልኝ በጣም ሕያዋን ሆነን የምንቀር ጌታን በኢየሱስ ክርስቶስ ለመቀበል ከሱ ጋር በደመና እንነጠቃለን አለ። በጣም በአጠቃላይ እዚህ ላይ የሚናገረው በጣም ላሳያችሁ። እዚህ ላይ እየተናገረ ያለው ምንድን ነው? አንብብላችሁ። ታንኪ መንፈስ ቅዱስ እናመሰግንሃለን። በጣም ይቅርታ አድርጉልኝ። ሆነን የምንቀር ጌታን ሕያዋን ሆነን የምንቀር ጌታ በአየር ላይ ለመቀበል ከነርሱ ጋር በደመና እንነጠቃለን አለ። እንዲሁም ሁልጊዜ ከጌታ ጋር እንኖራለን አለ። ሁልጊዜ ከጌታ ጋር እንኖራለን አለ። ከማን ጋር? በክርስቶስ የሞቱ እንዳትረሳ። በእርሱ መሆን አለብህ። በእርሱ መሞት አለብህ እንዳትረሳ። አዲስ ኪዳን የሚነግረን በእርሱ ነው። አሁን ወደ ጌታ ስትመጡ በእርሱ ሆነን ይቅርታ ምን ሆነን በእርሱ ሆነን ይላል። አሁን እኔና እናንተ በእርሱ ነን። በእርሱ የሞቱትን እግዚአብሔር ከእሱ ጋር ያመጣቸዋል አለ። ያንቀላፉትን ያለው ሞት አይደለም፣ አንቀላፋ ነው የሚለው እግዚአብሔር ቃል። እና አሁን እዚህ ላይ በጣም አንድ ቀላም ብላችሁ እንትን ላይ ዮሐንስ ራእይ ላይ ምዕራፍ 14:3 ላይ እንደዚህ 14 ቁጥር 13 ላይ በሰማይ ላይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ምን እንላቸዋለን? ብፁዓን እንላቸዋለን። በማን የሞቱ? በጌታ እንዳትረሳ። በጌታ መሆን አለብህ። እንዳትረሳ። በኢየሱስ ለመሆን እኔ እውነተኛ የወይን ግንድ ነኝ አለ። ቅርንጫፉ እናንተ ናቸው አለ። ቅርንጫፍ መሆን አለብህ። በጌታ መሆን አለብህ። በጌታ የሚሞቱ ምንድን ናቸው? ብፁዓን ናቸው። አሁን በጌታ ዝሙት ብፁዓን ነው የምትባለው። ተመልከት። አሁን የሚለው ላሳይህ። ሙታንን ብፁዓን ናቸው። አንደኛ ለምን መንፈሳዊ ካለ በኋላ እንደዛ አለ። አንደኛ ከድካማቸው ያርፉ ዘንድ፣ ቀጥሎ ስራቸው ይከተላቸው ዘንድ። ምን አለ? ከድካማቸው አረፉ፣ ቀጥሎ ስራቸው ይከተላቸዋል። በጌታ የሚሞቱ ብፁዓን። በኢየሱስ መሆን አለብህ። አሁን ሞት ለማሸነፍ ሌላ በምንም አታሸንፍም። ሞትን ያሸነፈው ማን ነው? ኢየሱስ ነው። አሁን ከዚህ ካሸነፍ ጋር መሆን አለብህ። በኢየሱስ ካልሆንክ አታሸንፍም። በቃ አሁን ሞትን የምታሸንፈው ከፍርድም የሚያስመልጥ ለሰው ልጅ አንድ ጊዜ መሞት አለ፣ ከዛ ፍርድ አለ። አሁን ይህን ፍርድ ሊያስመልጠን የመጣልን ማን ነው? ኢየሱስ ነው። ለኢየሱስ ህይወትሽን መስጠት አለብሽ።
ለጌታ ሰሊንደር ማድረግ አለበት። ጌታ ሆይ የስ ብለሽ ጌታ መቀበል አለብሽ። አለዛ እስቲል የሞት ፕራክቲስ ነው ያለው። ሰይጣን ያስፈራራል። ትሞታለህ፣ ዶክተር ብሏል ትሞታለህ፣ 2 ቀን ቀረ አለቀልህ፣ በቃ መድኃኒት የለው፣ በቃ መድኃኒት የለው፣ ካለ ሞተ ደግሞ ትሞታለህ አንተ እያለ እያስፈራራች ነው ያለው። ቀደም ነገር አለ ይህንን ጽድቅ የተቀበልክ በአንዱ በኢየሱስ ክርስቶስ በኩል በሕይወት ትነግሳለህ። አሁን ሰይጣን ሞት ነገሰ እኮ ንጉሥ ነኝ አለ እኮ ኢየሱስ እስኪመጣ ድረስ ስንቱን ጨፈጭ አልኩ። እነ ዳዊት ሞቱ፣ ጠቅላላ መጽሐፍ ቅዱስ ላይ ሞተዋል የሉ። ይሄ አንደኛው ሞት ነው። ግን ሁለተኛ ሞት የሚያሳዝንህ ሁለተኛ ሞት ነው። ለሰው ልጅ አንድ ጊዜ መሞት ከዛ ፍርድ ተመድቧል። ግን ከዛ ፍርድ ሊያስመልጠን ማን ነው? ኢየሱስ መጣ። ከኢየሱስ ጋር ከሆን ቅድም አልኩ እኮ በጌታ የሚሞቱ እኮ ነው ያለው። ምንድናቸው? ብፁዓን ናቸው። ከድካማቸው ያርፋሉ። ከዛ ስራቸው የትኛው ስራው? ዘፈን ዘፍኖ ፊልም ሰርቶ ነው ያለው። ስራ እሱ ነው አይደለም። ስራ ሰጥቷል ጌታ እኮ። ባለፈው ነገር ያመኑትም የምልክት ይከተላቸዋል አለ። ሄደው እጃቸው ይጭናሉ፣ አጋንንት ያወጣሉ፣ ወንጌል ይሰብካሉ አለ። ስራ እሱ ነው። ሌላ ምን አለ? ሄደ ማጽናናት፣ ሰዎችን ማበረታታት ስራ ነው። ስራ ነው። ወንጌል መስበክ ይሄ ስራ ነው የሚከተል እንጂ ሌላ እሱ ፊልም ሰርታ ምናምን ወደ ፌመስ ሆና ምናምን በቃ እሷ አንድ አረባክስ ውጪ ታይ፣ ባክስ ውጪ ታይ ውጪ ግደለሽ። እሱ ምንም አይሰራም። እሱ ከምድር ላይ ይሰራልሃል፣ ላይ ግን አይሰራልህ። እሱ ቦታ የለውም ላይ እሷ ብታምር ቁመናዋ ምናምን እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። እሱ ዋጋ የለውም። ላይ ምድር ላይ ቆንጆ ነው፣ መጥፎ አይደለም። ፌመስ ነው ምድር ላይ መጥፎ አይደለም። ግን ላኛውስ የትኛው ምድሩ ምን ያደርግልሃል? ላኛው ነው ይበልጥ። ላኛው ምድር ነው የትኛው የሚበልጠው? ላኛው የትኛው? አየህ፣ ይሄ ኢየሱስ መጥቶ ሞትን አሸንፏል። ነይ ወደ ኢየሱስ፣ ና ወደ ኢየሱስ ነይ። አሁንም ግብዣን መጋበዝን አናቆምም። ጌታ እናንተ ደካሞች ሸክማቸው ወደ እኔ ኑ ነው ያለ፣ ላሳርፋችሁ ነው ያለ። እኔ የዋህ ነኝ በልብ ከኔ ተማሩ ነው ያለ። ጌታ ስትመጣ የዋህነትን ነው የሚያስተምርህ፣ ትህትናን ነው የሚያስተምርህ እንጂ አመፅን አያስተምርህም፣ ክፋትን አያስተምርህም፣ ኔቨር አያስተምርህም፣ ወይ ዘርን አያስተምርህም፣ ጥላቻን አያስተምርህም። ወንድምን ከጠላማ ነፍሰ ገዳይ ነው፣ የዘላለም ሕይወት የለህም። ስለዚህ ወደ ኢየሱስ ነው። አብሶ እዛ አንደኛ ተሰሎንቄ በደንብ አንብቡት። በደንብ አላነበብኩላችሁም፣ ይቅርታ አድርጉልኝ። አያችሁ፣ ከሰማይ በተገል በጣም በደንብ አንብቡት። ስለዚህ ሞት ተሸንፏል። ይሄን ወቁ። ሞት ተሸነፈ፣ ሞት ተሸነፈ። አሜን። ስለዚህ ወገኖቼ ኢየሱስ ጌታ ነው። ስለዚህ አቲንክ ይሄን ዛሬ ተምረናል። አጭር ነው ያስተማርኳችሁ። ነይ ወደ ኢየሱስ ነይ። ኢየሱስ ሞትን አሸንፎልሻል። ደስ አይልም? እኔ በጣም ደስተኛ ነኝ። በጣም አማፒ። ሞት በፍጹም ፓስተር ተስፋዬ አይፈራም። ኔቨር ተውጧል። ሞት ተውጧል። ደግሞ አልሞትም፣ በህይወት እኖራለሁ። እኔ ረጅም ዕድሜ ነው የምኖረው። ክፉ ወደ እኔ አይቀርብም። ይሄ እንግዲህ የእናንተ የእምነት ጉዳይ ነው። ረጅም ዕድሜ ለመኖር ላለመኖር እዚህ ላይ ነው ያለልሽ። ይሄ ከተስተካከለ ትኖሪያለሽ። በቃ እዚህ ላይ ሞትሽ እዚህ ላይ ነው፣ ጤና እዚህ ላይ ነው፣ ብር እዚህ ላይ ነው፣ እድሜሽ እዚህ ላይ ነው፣ ባልሽ እዚህ ላይ ነው፣ ሚስት እዚህ ላይ ናት። ሁሉ ነገር እዚህ ላይ ነው ያለው። በቃ እዚህ አንደበት ላይ ነው ያለው። አይ አንደበት መልካሙን ጠላ የሚወድ እኮ አንደበቱን ከክፉ ከንፈሩ ተንኮል ከመናገር ይከልከል ይላል። ሞት አለ፣ ህይወት አለ። እዚህ ላይ ነው እኔ ተረድቻለሁ። እዚህ ላይ ለካ እዚህ ላይ ነው። ብር ያለው እዚህ ላይ ነው፣ ጤና ያለው እዚህ ላይ ነው፣ ሚስት ያለችው እዚህ ላይ ነው። ሁሉ አንደበት ላይ ነው። እኔ ተረድቻለሁ። እናንተ ተረድታችሁ? ከተረዳችሁ ተረዱ። መነቃተ አንተ ባተ ተስፋ መነቃተ ምትሉ ከሆነ ኦኬ ይቻላል። ስለዚህ አቲንክ ጨርሻለሁ። ጌታስ ጌታ ነው። እቺ የሆነ የገባች ሲያስቸግረ እዚህ መጣች ማለት ነው። ለምን ስለዚህ አቲንክ ጨርሻለሁ። አጭር ጸሎት ጸልያለሁ። ና ወደ ጌታ፣ ና ወደ ጌታ። ሞት ተሸንፏል። ና ኢየሱስም በእኔ የሚያምን ከሞት ወደ ህይወት ይሻገራል። አይሞትም ማለት ሕያዋን ይሆናል። ትንሣኤ ነኝ ህይወት ነኝ። በቃ ኢየሱስ ትንሣኤ ነው። ደስ አይልም?
ትንሣኤ ነው ኢየሱስ። አሁን ይህን ጌታ ስትቀበል ይህ ትንሣኤን ውስጥ ይገባል። ለዚህ ነው ክርስቶስን ከሞት ያስነሳው የእግዚአብሔር መንፈስ በእኔ ውስጥ ነው። ያ መንፈስ በእኔ ውስጥ ነው። ክርስቶስ ሲነሳ ተነስቻለሁ፣ ሲቀመጥ ተቀምጫለሁ፣ ሲሞት ሞቻለሁ። እኔ አሁን ቁጭ ብዬ እኔ እንኳን መንግስት ሰማያት ልሄድ አለ መሰብኮ እዚህ መጣ ወደ እዛ ነኝ እኔ አያም ዜር እኔ እዛ ነኝ ያለሁት። እናንተን አላውቅም። እኔ እዛ ነኝ። አያም ዜር እናንተ እያያችሁ ነው፣ እዛ ናችሁ ያላችሁት። ክርስቶስ የሆነውን ነው እንኩት። እኔ ክርስቶስ ሞትን አሸንፏል፣ አሸንፌያለሁ። ኃጢአትን አሸንፏል፣ በሽታ አሸንፌያለሁ። ኢየሱስ የሆነውን ነው እንኩት። ስለዚህ እግዚአብሔር ከልጁ ለይቶ አያየኝም። እሱን በወደደው እኔን ይወደኛል እግዚአብሔር። ስለዚህ ሞት በኢየሱስ ስም ተውጧል። ዛሬ እነግራቸዋለሁ። በቃ እንዳትፈሪ ሞትን ንገሪው አፍሽን ከፍተሽ። አጭር ጸሎት ጸልያለሁ። ሬዲዮን አለ። ሬዲዮን እየሄደ ነው። ይስ ሬዲዮ እየሄደ ነው። እሰይ ሬዲዮን እየሄደ ነው። እና አጭር ጸሎት ጸልያለሁ። እኔ የምለው ጮክ በይና ጌታን ተቀበዩ። ይሄ አሸናፊ ኢየሱስ ይገባ ውስጥሽ። ከሱ ጋር አሸናፊ ትሆኛለሽ። በቃ እሱ ነው አሸነፈው። ትንሣኤና ህይወት እኔ ነኝ ያለ በቃ ኢየሱስ ነው። አጭር ጸሎት ጸልያለሁ። ጮክ ብለህ ሬዲዮ ላይ ስላለ አጭር ጸሎት ጮክ በይና እኔ የምለው ጮክ ብለህ በእምነት ጸልይ። በእምነት ተቀበዩ። ሬዲ ነሽ? ሬዲዮ ሬዲ ነህ? ታንክ ዩ ሬዲ። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብለሃል። ከዚህ ሰዓት ጀምሮ እኔ የእግዚአብሔር ልጅ ነኝ። ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። አሜን። በቃ አጭር አሁን ከኢየሱስ ከትንሣኤ እኮ ነው። እኔ ትንሣኤ ነኝ ህይወት ነኝ ያለ ከትንሣኤ ጋር ትተባበራለህ። ትንሣኤን የምትፈልገው ወይስ ምን አለም እንዲመጡ እንዲያረጉ እንዲህ ነገር የለም። ምንም ነገር ቢደረግልህ ከሞትክ በኋላ የሚያመጣ ነገር የለም። ከልብ እንዳትዋሽ። ምንም መጥቶ ቢያረጉላችሁ መንግስተ ሰማያት አትገቡ። ጌታን መቀበል አለብህ። ምንም አይነት ስርዓት ቢደረግልህ ማለት ነው። ጌታ ሲገባ በቃ ትገባለህ መንግስተ ሰማያት ከኢየሱስ ጋር የምትሆነው። ሌላ ምንም ስርዓት አያስገባም። ምንም መጥቶ ማሺ ሰው ቢመጣ መንግስተ ሰማያት አትገባም። ጌታን መቀበል አለብህ። በግልሽ ከጌታ ጋር ብረት ማድረግ አለብሽ። ከዛ ወልካም አሁን ጌታን ተቀበላችሁ ወልካም። የመጀመሪያ ስራ ዮሐንስ ወንጌል ማንበብ፣ ቀጥሎ ደግሞ ማለትም ቸርች ባለበት አካባቢ ደቀ መዝሙር ያስተምሩ፣ ደህንነት ያስተምሩ። የለም ቃል ፓስተር ተስፋ ያለማ ዩቲዩብ ላይ ተስፋ ያለ ፌስቡክ ላይ ታገኛለህ። እግዚአብሔር እናመሰግናለን ዛሬ ስላስተማርከን። በኢየሱስ ስም ሞት ስለተዋጠ በዚህ ፍርሃት ያሉ በኢየሱስ ስም ነፃ ወጡ። ይሄ ቃል ፍሬ አፍራ ከፍ ከበል ስም ይባረክ። በኢየሱስ ስም ትንሽ እንዲያበዛ ጸጋ ይብዛላችሁ። አይ ቲንክ ቁጥር 2 መንፈሳዊ ሞትን አሳያቸዋለሁ። አይ ቲንክ ዓርብ ዕለት ቁጥር 2 ማለት ነው። ኤፌሶ ምዕራፍ 2 ከቁጥር 1 እስከ 4 እናንተ አንብቡ እና ኢየሱስ ጌታ ነው። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። አሜን። ታንኪ መንፈስ ቅዱስ እናመሰግናለን። ክብር ላንተ ይሁን። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ሰይጣን ሌባ ነው። ተባረኩልኝ፣ ጸልዩልኝ። እኔ አይ ቲንክ ቁጥር 2 በጣም መንፈሳዊ ሞት አሳያቸዋለሁ። ቁጥር 2 ማለት ነው። ተባረኩልኝ። ጸጋ ይብዛላችሁ። ኢየሱስ ጌታ ነው። ጸጋ ይብዛላችሁ።